ያው ብሽሽቅ ፖለቲካ ውስጥ ነበርኩ ነው ድንጋይ የመወራወር ማለት ነው። ልቤም ቅቤ ነው አፈም ቅቤ ነው። አቶ አበባየሁ ደሜ ብያለሁ፣ ግን አበባየሁ የሚለውን ወደ ጂጂክሳ ብዬ ቀይሬያለሁ ብለው ነበር። እስካሁን በአቶ አበባየሁ ነው የተጠሩ ያሉት። ምናልባት እንግዲህ አበባየሁ ብለው ስም ስላወጡ ጂጂክሳ ተብሎ ስም ወጥቶ ቢሆን ኖሮ ከሚሸማቀቁት አንዱ ነበሩ። በቦሌ የሚሆን በባሌ ወደውም ይሁን ተገደው ያን አርገውታል። እንዴት ተገደው የልጃቸውን ስም ያወጣሉ? ኦሮሞ ስምን ትምህርት ቤት አከለ ነኝ ብለህ ብትመዘገብ ሂድ ስምን ቀይር ልትባል ትችላለህ። ክርስትና ስም ለምን ነው ገብረ መድህን የሚወጣው? አንዳንድ ያልናገርም እያልኩ የነካከል ታናግረኝ ነው አንተ ሰውዬ። አይ አይደለም፣ ትክክለኛ ነው። መረጃ ገብረ መድህን ራሱ ለምን ይባላል? ግዕዝ ነው እንጂ አማርኛ እኮ አይደለም። ግዕዝ ቢሆን እንደዛ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዝ ከሆነ የምትመራውና ግዕዝ ከሆነ ንባባ በግዕዝ ተደረገ። ለምሳሌ በእስልምና ኦሮሞ የሆኑ ሙስሊሞች መሐመድ የሚባሉ የሉም። ታዲያ ለምን እነሱ ላይ ለምን እንደዛ አይናገሩም? እርሰው ኦሮሞ ሆኖ መሐመድ የሚባል ሰው አለ አይደል? ለምን እሱን አይቃወሙም? ልክ አይደለም። ቤተክርስቲያኗ ናቸው። ቤተክርስቲያኗ ማንን ነው የምታገለግለው? እሺ እንደዛ ካልን መስጊድ እንሂድና ቁርአን በአረብኛ ነው ያለው። ይኸውልህ እሱ ልላልኩ ለምን በአንዱ ሳይድ ብቻ ለምን ያደርጋሉ? ሰፊ ህዝብ አለ፣ ሰፊ ህዝብ አለ። አይደለም ፈረንጆች አሁን ቸርቻቸው ውስጥ በሚዘምሩበት ጊዜ ይደንሳሉ። ብሬክ ዳንስ ዛት ኢዝ አወር ካልቸር። ለእግዚአብሔር ዳንስ እና ሽብሸባ ብቻ ማን ነው የወሰነልን? ረገዳ ለምን? ረገዳ ምንድን ነው? ጭፈራ አይነት ነው። የኦሮምኛ ጭፈራ ነው። በወላይተኛ መመለክ አለበት ብራዘር፣ በጉራግኛ መመለክ አለበት። ኦርቶዶክስ ቤተክርስቲያን ውስጥ በረገዳ የትም ይሁን የትም የትም አይደለማ። አሁን ለምሳሌ የወንጌል አማኞች ጋር ሁሉም እንዳሉት መመለክ አለበት እኮ። በፕሮቴስታንቱ መካከል እሱ ይመለካል። ለምሳሌ ኦርቶዶክስ በሆን በረገዳ ነው የሚያመልኩት። እኔም አብሬ ጨፍሬ ስላየው በሽብሸባ ጨፈሩ። እርሶ አቶ አበባየሁ ተው እንጂ ዱሮ ልጆኝ እኮ ገባኝ። በሽብሸባ ጨፈሩ ይመቻል። አሁን ራሱ ሽብሸባ ለመደነስ ወላይተኛ እየጨፈረ ለእግዚአብሔር ክብር አንድ ነገር ልንገር፣ በእናትህ ቁጭት ውስጥ እያስገባኝ ነው ያለው። ውልደቶትም ወደ አርሲ አካባቢ እንደሆነ ተናግረዋል። ሙስሊሞችም በብዛት አሉ እኔ ያየሁትን። ታዲያ እዛ አካባቢ ሲያድጉ ጓደኛዎት የአካባቢ ሰዎች በአረብኛ ነው የሚጠሩ። ለምን አልተቃወሙም ታዲያ? እሱንስ ቢሆን አሁን ይሄንን ጥያቄ ሳነሳ ምክንያቱም ተመልካቾችም ለምን እንደዚህ አይነት ጥያቄ አያነሳም ብለው ሊያስቡ ስለሚችሉ ነው ማነሳው። ኖርማሊ ችግር የለም። አሁን ለምሳሌ ልጆቼ ስም እንግሊዘኛ ነው። የእርሶ ማን ነው ስማቸው? ለምን ስማቸውን ካሉ እርሶ ካመጡት እንስማው። ስማቸው እኮ እንግሊዘኛ ስማቸው ምን አልነግርህም አልኩ። አንዱም ሲያነሱበት የነበረውበት ምክንያት እንጀራ አልበላም ለ3 ቀን ብቻ ነው ያቆምኩት እንጀራውን። አሁን ግን አቆሜዋለሁ። አሁን እንደገና አቆሙ እንጀራ። ምን ነው? ምክንያቱም እንጀራ ጤናማ ምግብ እንዳልሆነ ደረስኩበት። እንጀራ ጤናማ ምግብ አይደለም። ዳቦ፣ እንጀራ፣ ዱቄት ጠቅላላ እኮ ፕሮቲን የኛ ካራክተራችን ላይ ተጽዕኖ አለው ይባላል። እኔ አላጠናሁትም። ተጽዕኖ አለው ይባላል። ይሄ ቱግ የሚያደርግህና እርስ በርስ የሚያጨርስ የሚያዋጋ መንፈስ አለበት ይባላል። ባህል እንዴት ነው? በዛ በ8 ወር በኬንያ ያለው ባህል የዕለት ኑሮ ነው የሚኖሩ። አንድ ፍሬ ሽንኩርት ሄደህ መግዛት ትችላለህ። አንድ ፍሬ ቲማቲም መግዛት ትችላለህ። ይተማመናል። ከፍሏል ብሎ ያምኑሃል። አሁን እዚህ ቢሆን እንዴት ይሆናል? ዴታ ላሳየ ማጅራት ነው። መጀመሪያ የኮሪደሩን ጽድት ያለ መንገድ ሲረግጡ ምን ተሰማው? ዱባይ መሄድ አያስፈልግም እያልኩ ነበር። እንግዲህ የዘንድሮ ምርጫ አለ ከተወሰነ ቀን በኋላ ምን እያሰብኩ ነው። ምርጫው ብልጽግና መመረጥ አለበት። አይ ሪሊ አፕሪሺየት ጠቅላይ ሚኒስትር አብይን አለማመስገን አይቻልም። መልአክ ነው ብዬ ደግሞ ኤክስትራኦርዲነሪ አእምሮ አለው ብዬ እንደ ኢህአዴግ ዘመን ሰዎችም አላጨበጭብም። ግን ጎበዝ መሪ ነው። ዲሊቨር የሚያደርግ መሪ ነው። መለስ ዜናዊ አይተኬ ነው እንዳሉት አይተኬ ነው ልል አልችልም። ቢያንስ የሚተካ ከ140 ሚሊዮን ሰው ባይኖር እንኳን እኔ ያለው ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን እንዲሁም ይሄን ቋንቋ በተለያየ ሁኔታ የምትሰሙ እንደምን አላችሁ? እንዴት ቆይታችኋል? እንዴት ከርማችኋል? ይህ ዲቫይን ሾው ነው። ያዘጋጀው የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከዲቫይን መልቲሚዲያ ጋር በጋራ በመተባበር የምናዘጋጀው ፕሮግራማችን ነው። እናንተ እንዴት ናችሁ? እንዴት ቆይታችኋል? በዚህ ፕሮግራም ላይ ሊቀርብልኝ ይገባል እፈልጋለሁ፣ በዚህ ጉዳይ ላይ ሀሳብ አለኝ የምትሉ ሰዎች በዚህ ስልክ ቁጥር በቀጥታ በመደወል ወይም ቴክስት በማድረግ የምታገኙን ይሆናል። ስለዚህ ፕሮግራማችን ላይ እንግዳ ሆናችሁ መቅረብ ትችላላችሁ። ሀሳብ፣ አስተያየት፣ ጥቆማ ካላችሁ በቀጥታ በስልክ ቁጥር ብትሰጡን እንቀበላችኋለን። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ከኛ ጋር ስላላችሁ ከልብ እጅግ እናመሰግናለን። ስለምትሰጡን አስተያየት ሁሉ ክብር ይገባችኋል። እንግዲህ ዛሬ በፕሮግራሜ በተለያየ ጊዜ ከኔ ጋር ተገናኝተናል። እንዲሁም በተለያዩ የሶሻል ሚዲያ አማራጮች ፖለቲካዊ ጉዳዮች ላይ በብዛት በተለያዩ መድረኮች ላይ የምታውቋቸውን ሰው ነው የጋበዝኩትኝ እና ከእሳቸው ጋር ጥሩ ጊዜ በዚህ እናሳልፋለን። እንግዲህ አቶ አበባየሁ ደሜ ይባላሉ። እንግዲህ በኢትዮጵያ ፖለቲካ ውስጥ በተለያየ ጊዜ ክርክሮች፣ መድረኮች ላይ ታውቋቸዋላችሁ፣ አውቃቸዋለሁ። እኔም እንኳን ደህና መጡ። እንኳን ደህና ቆየኝ።
እንደምን አሉ? ሰላም ነው ወይ? ክብሩ ይስፋ ለመድኃኒዓለም አሜን። እንግዲህ አቶ አበባየሁ ደሜ ብያለሁ፣ ግን አበባየሁ የሚለውን ወደ ጂጂክሳ ብዬ ቀይሬያለሁ ብለው ነበር። እስካሁን በአቶ አበባየሁ ነው የተጠሩ ያሉት። ጊዜ በማጣቴ በፍርድ ቤት አላስቀየርኩትም። ፖዝ አድርጌዋለሁ ለጊዜው እኮ በምን ምክንያት ነው ምንድን ነው ብዬ ነው። ጊዜ ማጣት ጉዳይ እኮ ጊዜ አጡ። ግን እንዴት ነው ጂጂክሳ ራሱ የተባሉ የተጠሩ አይደለም። ግን ሶሻል ሚዲያዎች ላይም ቀይረውት ነበር። አሁን እንደዛ የለም። አይ ጂጂክሳ ነው የሚለው ሶሻል ሚዲያ ላይ እኮ በብዙ በሱ ሲጠቀሙ አይታይም ነው ብዬ ነው። ሀሳብ ቀየሩ ፎርማሊ ስላለ አንዳንዱ ሰዎች ሀሳብ ቀይረው ነው አበባየሁ በመባላቸው ፕራውድ ሆነዋል የሚሉ ሰዎች ስላየሁ ነው። ኮሜንቶችን የሚያዩ ከሆነ ያ የፕራውድ ጉዳይ አይደለም፣ የፍላጎትም ጉዳይ ነው። በህግ አላስቀየርኩትም። እንዳጋጣሚ ባለፉት 8 ወራት ሀገር ቤት አልነበርኩኝም። አውቃለሁ መረጃው። ስለዚህ ጊዜ ማጣት ጉዳይ ነው። ለጊዜው ፖዝ አድርጌ ቆም አድርጌ እያየሁ ነው ያለሁትና እያጠኑት ነው ለመቀየሩ ግራ ቀኙን እንደገና እየቃኘሁት ነው ያለሁት። ጊዜ ታገኘውና ምናልባት ደግሞ በሀሳቤ ወደፊት ተገፋውበት ልቀይረው እችላለሁ እኮ። ግን አቶ አበባየሁ ደሜ ነው አይደለ? ደሜም እኮ አማርኛ ነው። ያው ፕሮሰሱ በአጭሩ የሚቆም ነገር አይደለም። አክቹዋሊ ጊዜ ለሌለውና ወዲያ ወዲህ የሚሯሯጥ ሰው ቀላል አይደለም። የትምህርት ማስረጃዎችን ማስቀየር መቻል አለብህ። የልጆችህን የአባት ስም ትምህርት ቤት ማስቀየር መቻል አለብህ። የለመዱህን ሰዎች ደግሞ እዝሊ ከአዲሱ ስም ጋር እንዲተዋወቁ ማድረግ መቻል አለብህ። it is not a big deal። በጣም ቢግ ዲል አድርጌ አልቆጠርኩትም። እና አይ በወቅቱማ ከኔ ጋርም ስናወራ ቢግ ዲል አድርገው በፍጹም አበባየሁ መባል የለብኝም እኔ ጂጂክሳ ነኝ ሳልፈልግ የተጫነብኝ ነው ብለውኝ ነበር እኮ። ቪዲዮም ስላለኝ ነው። ስማ ክርስቶስ ኢየሱስ እንኳን የሚመጣበትን ጊዜ ቀኒቱንና ሰዓቲቱን ማንም አያውቃትም ከአባት በስተቀር። ያቺን ቀንና ሰዓት ከኔ በስተቀር ማንም አያውቀውምና አንተም ለማወቅ ብዙ አትጓጓ። ሰርፕራይዝ ሊሆን ይችላል። አንተ ግን በተመቸ ጥራ። ብፈልግ ጂጂክሳ ብለህ ጥራ፣ ብፈልግ አበባየሁ ብለህ ጥራ። ያው እኮ አይ በደንብ ከተገናኘን አይቀር እንግዲህ አመት ሆኖታል ከተገናኘን። የዛሬ አመት አካባቢ ነው። አመት ተኩል 2 አመት ከምናምን እንደዚህ ብቻ ሆኖታል። በዚህን ያክል ጊዜ ውስጥ እንዴት ጊዜ አጡ ስሞትን ለመቀየር? ቢዚ ነበርኩ እንዳልኩ። አይ ጉዳዩ ፈንዳሜንታል የሆነ ነገር አድርገው ነበር የዛ ጊዜ ከኔ ጋር ሲያወሩ። በፍጹም ቁጭት እኔ አበባየሁ መባል የለብኝም ብለው ሲናገሩ ስለነበር ቁጭቱን ያን ያህል ተቆጭቼ በጣም ደምድሜ ተናግሬ እንደሆነ ትዝ አይለኝም። ላምጣ ቪዲዮ አለ እዚሁ ጋር ልከፍትሎትም እችላለሁ። ኒው ቻናል ላይ አለ የተናገሩት። እስቲ ቆረጥ በቁጭት ነው በቁጭት ነው የተናገሩት። ቆረጥ አድርገውና አምጣውና እንደ ሰው እኮ አንዳንድ ጊዜ ትላንት አክሬ ያስከውን ቡሌላላ የሚባል ነገር አለ በኦሮሞ። ቡሌላላ ማለት ማለት ቡሌላላ ኦኬ። ቡሌላላ ባልና ሚስቶች ይጣሉና ይካራሉ። ከዛ ሽማግሌዎች ይመጡና ሊያስታርቋቸው ይሞክራሉ። በፍጹም ትላለች፣ እሱም በፍጹም ይላል። ይካረራሉ። ከዛ በኋላ ሽማግሌዎቹ ምንድነው የሚያደርጉት? ቡሌላላ ነገ እናየዋለን ማለት ነው። ለዛሬ ግን ጉዳያችሁን ነገ ስለምንመለከት ተያያዙና ወደ ቤት ሂዱ፣ ነገ 3 ሰዓት ወይ 2 ሰዓት በዚህ ሰዓት ነው ይሏቸዋል። ተያይዘው ወደ ቤት ይሄዳሉ። ከዛ ማታ ይተኛሉ። ከዛ አንተን እንጂ ይባባላሉ። በመኝታ መካከል ፍቅር ሼሪንግ ይኖራል ማለት ነው። አንቺ ነሽ እንጂ ይባባላሉ። እዛው አልጋ ላይ ችግራቸውን ይጨርሳሉ። ሽማግሌም ሳስፈልግ ማለት ነው። ግን ይሉኝታ ይዛቸውና በማግስቱ ሽማግሌ ቀጠሮ አክብሮትም ስላለ እዛ ዛፍ ስር ይሄዳሉ። ኦዳ ስር ሊዳኙ ማለት ነው። በሚሄዱበት ጊዜ ሽማግሌዎቹ አይመጡም በሰዓቱ፣ ይደበቁና ያያሉ። ከሩቅ ሆነው ያሉ ሽማግሌዎቹ እባክህ ዱሮም አንተ ነህ እንጂ አንቺ ነሽ እንጂ ይባባሉና ሽማግሌዎቹ ቀርቷል በቃ ይላሉ። ተያይዞ ወደ ቤታቸው ይሄዳሉ። ጉዳዩ ተፈታ። ቡሌላላ እንደዛ ነውና ነገሮችን እስቲ ቡሌላላ አክቹአሊ ሀገር ቤትም አልነበርኩም ብዬሃለሁ። ሎንግ ፕሮሰስም የሚፈጅ ነገር ነው። ትምህርት ማስረጃችሁን ትቀይራለህ፣ ልጆችህን የአባት ስም ትቀይራለህ። ኢዝሊ ደግሞ ሰዎች አዳፕት አድርገውት የያዙትም ስም ነው ብለህ ታስባለህ። ከብዙ ኮንስና ፕሮንሱን የምትመዝንበት ጊዜ አለ። ትላንት በቆምክበት ዛሬ ላቆም ትችላለህ። ምናልባት ያው ብሽሽቅ ፖለቲካ ውስጥ ነበርኩ ነው፣ ድንጋይ መወራወር ማለት ነው። ያለህበትን ብሔር ያለህበትን ቋንቋ የሚያንጓጥጡ የምትጠራበት ስም ራሱ እንደ ማፈሪያ የሚቆጥሩ ጽንፈኞች አሉ። ድንጋይ የሚወረውሩ እንደ ጅል ሊቆጥሩ ስለሚችሉ በዛ ሬት እኔ አንዳንድ ጊዜ ያመንኩበትን ነገር አክሬ ነው የምሄድበት። ትግስቱም እንዳለኝ ሁሉ መበሻሸቁ ላይ አንደኛ ነኝ። ለነገ ብዬ ሪዘርቭ የማደርገው ነገር የለም። ወይ በተናገርኩት ነገር ላይ ውጤቱ ነገ ይሄን ያመጣብኛል ብዬ አላስብም። አምናት ካልኩሌሲቭ ልቤ ታስበው
ባፌ ያወጣዋለሁ ማይት ቢ የፖለቲከኛ ባህሪ ላይሆን ይችላል እኔ ደግሞ ዩኒክ ባህሪ ነው ያለኝ አፌም ልቤም አንድ አይነት ነው ልቤም ቅቤ ነው አፌም ቅቤ ነው ግን ልብ ጩቤ አፈ ቅቤ መሆንም አልፈልግም ልቤም ጩቤ ተሆነ በአፌም ጩቤ ማውጣት ነው ፈልገው ሶ ይሄ ነው ያለውና ሜቡሌላላ ነገ ደግሞ እናየዋለን ነገም ሌላ ቀስ ስለሆነ ማለት ነው ጅጅክሳ ሶሻል ሚዲያ ስሜ እንደዛ ነው በተለይ ቲክቶክ ወጣቱ ያለበት አካባቢ የሚያገኙኝም ሰዎች ጅጅክሳ ብለው ቢጠሩኝ ደስ ይለኛል አበባየውም ብለው ቢጠሩኝ ያን ያህል ብዙ አይከፋኝም የበሽሽቅ ፖለቲካ ውስጥ ስለነበርኩም ያን ስለነበረው አበባየው የሚለው ታዲያ ቃል ከፖለቲካ ጋር ምን ያገናኘዋል ምን ያበሻሽቃል የሚበሻሽቀው አንድ ብሔር ውስጥ ካሉ ጽንፈኞችና ኤሊቴ ምሁራን ከሚባሉ ፖለቲከኞች ጋር ነው ሽሽቄ ማለት ነው ስለዚህ አንተ የራስን ነገር የለበስከውን ጃኬት ታላከበርኩልህ አንተ የለበስኩትን ኮት ታከብርልኝ አችልም የፀጉር ስታይልን ታላከበርኩልህ የኔና አንተው ፀጉር ስታይል ይለያል ጺም ስታይላችን ይለያል ያንተን ታላከበርኩልህ አንተ ልታከብር አችልም የኔን ታላከበርክልኝ ያንተን ላከብረው አልችልም እኔ አንዳንድ ጊዜ እላለሁኝ ኦሮሞዎች ስም ሲያወጡ አብዛኛውን ጊዜ የኦሮምኛ ስም ብቻ አይደለም ያወጡት ከኦሮምኛ ስም ውጪ የአማራውን ስም ያወጣሉ አንዳንድ የትግሬውን ስም ያወጣሉ ተዋህደው የተዋለዱበትን ብሔር ብሔረሰቦች ስም ያወጣሉ አንዳንዱ ብሔር ግን ራሱን ያጥርና የኦሮሞ ስም ሲያወጣ አትመለከትም ገብቷል አይደለም ድንጋይ ከምንወራወረው ጽንፈኛ ምሁራን ጋር ፖለቲከኞች ጋር ህዝቡን አይመለከትም በተአምር የኦሮሞ ስም ሲያወጡ አይቻላልም ሲያከብሩም አይቻላልም ባለፈው ስርዓት ከያዲ በፊት በነበረው ስርዓት ደርግ ላላ ያለ ቢሆንም ባይለ ስላሴ ስርዓት ይታፈር ነበር በምር የሚታፈረው ኦሮሞ ስምን ትምህርት ቤት አከለኔ ብለህ ብትመዘግብ ሂድ ስምን ቀይር ልትባል ትችላለህ በተለይ ስፔሻሊ ባይለ ስላሴ ጊዜ ትምህርት ቤቱ ራሱ ነው ትምህርት ቤቱ ሂድ ቀይር ይላል የሚመዘግበው አስተማሪ በትክክል ነው እኮ በል ምክንያቱም በዚህ ስም ብዙ ላትሄድ ትችላለህ ስም የቀየሩ ወታደር ጓደኞች አሁን ጡረታ ያወጡ የደርግ ጊዜ ማን ነው ያለ ስላሴ ጊዜ ወታደሮች አቃሉ አንድ ጓደኛዬ ምን አለ መሰለሽ ሽማግሌ ጡረታ ያወጣ ጥሩ ወታደር ጀግና ወታደር ካራማራ ላይ ባንዲራ የተከለ ሰው ከሽማግሌዎች ጋር እኔ ጓደኛ መሆን ወዳለሁ አብዛኛው ትላልቅ የምትላቸው ሽማግሌዎች ሚሊተሪ ውስጥ ያሉ ፖለቲካ ውስጥ አሉ የቀድሞ ኤክስ ፕሬዝዳንቶች እነ ዶክተር ነጋሶ እነ ፕሬዝዳንት ግርማ በጣም አብረን አክት እናደርጋለን ቤታቸው እንደ ቤተኛ ነው ገባው አዋራቸዋለሁ የቀድሞ ጀነራሎች እነ ጀነራል ካሳዬ ጨመዳ እነ ጀነራል ዋሲው እነ ጀነራል መርዳሳ ሌሊሳ ፍሬንዶች ነው አሁን ምንም ሰውዬ ሻለቃ አበራ ፈይሳ ነው የሚባለው እሺ አበራ የኦሮሞ ስም አይደለም ግን ዴቢሳ ነው ስሙ ዴቢሳ ብዬ ልመዘገበ ይኳለ ወታደር ቤት ማሽ ኢንተርቪው ተደረገው ሊነገር ይችላል ይሄ ስም የትማደርስ ማረግ ማስገኝልም ስም ቀይር ብሎ ወይ አበራበል ብሎኝ ነው ስሜን ቀይሬ ዛሬ አበራሁኝ ቀረውት አለ ዴቢሳ ነው ምናምን ይያለ ይጠራል ሰው ትምህርት ቤትም እንደዛ አስተማሪዎች ማሽማቀቁ ነበር ስርዓቱ በተለይ ባለ ስላሴ ጊዜ ደርግም ጊዜ የተቀረፈ ነገር አይመስለኝም አግኝተኛል ሰው ከዛ የተነሳ ብሽሽቁ ዛሬ ማፈር ባይኖርም በኢህአዲግ ጊዜ ኢህአዲግ አንዱ በጎገኑ በማንነታችን በቋንቋችን እንድንማር ስማችንም ሲያመችን እንድናገኝ ካልቸራችንን ባህላችንን እንድናሳድግ አንዱ ኢንከሬጅ ያደረገው ነው ባህር በር ምናምን አሳልፈው ሰጥቶ ያጠፋው ጥፋት እንዳለ ሆኖ ማለት ነው ስለዚህ ስምህን ባህልህን አለባበስህን አመጋገብህን አጨፋፈርህን እንደ ነውር ይቆጥሩታል ገብቷል ከነሱ በታች እንደው እንዲቆጥሩታል ከነሱ በታች አለመሆኑን ለማሳየት እንደዛ ብለው የሚቆጥሩት ነው አሁን ግራ ይገባኝ አሁን የብሔር ስም መጥራቱ ወይ ደግሞ ከዛ ብሔር ውስጥ የወጡ ጽንፈኞች ከዚህ ብሔር የወጡ ብሎ መጥራቱ ብዙም አላስፈላጊ ነው በያስባሉ ብዙ ጊዜ ተጠራን ማለት ብሔር መጥራት ሳይሆን አጠቃላይ ማህበረሰብን ሲወክላል ወይ ነው አንድ ሰው አይወክልም ማህበረሰብ ሁሉ ጊዜ የሚመራው በምሁራን ነው ገብቷል አቅጣጫ የሚሰጡት በዱሮ ጊዜ ቄስ ትምህርት ቤት የተማሩ ወይ ደግሞ በሌላ መስክ ትምህርት ያገኙ ፊደል የቆጠሩ ፊደል መቁጠር እንኳን ባይኖር በባህላዊ መንገድ የተማሩ ሰዎች ናቸው ማህበረሰቡ ነው የሚያሩት ማህበረሰቡ የፖለቲካል ኤሊቱ የምሁራኑ የፖለቲካል አክተሮቹ የመሪዎቹ ነጸብራቅ ነው ያንጸባረቀለትን ነው የሚያንጸባርቀው ለምሳሌ አዲስ አበባ ወይም ፍንፍኔ የኢትዮጵያ ዋና ከተማ ነች
አዲስ አበባ የተደረገ ነገር በመላ ሀገሪቱ ይሰራጫል ታውቃለህ። ለምሳሌ ቅንጅት ጊዜ 97 ዓመተ ምህረት ቅንጅት ኢህአዴግን ተገዳድሮ እንደዛ ሼክ ሲያደርገው ራድ ውስጥ ሲያስገባው እንቅስቃሴው ተጀመረው መጀመሪያ አዲስ አበባ ነው የጀመርነው። ክፍለ ሀገር ላይ ብዙ ሜደም ቀስቅሰን አይደለም። እኔ ቀስተ ደመናም ቅንጅትም ስለነበርኩ ማለት ነው። ቅንጅት ውስጥ ለአዲስ አበባ ምክር ቤት ተወዳዳሪ ነበርኩ። አዲስ አበባ ጀመርን እስከ ክፍለ ሀገር ተነቃነቀ። ሴንተር ስለሆነ ነው፣ የፖለቲካል ሴንተር የኢኮኖሚ ሴንተር ስለሆነች ነው አዲስ አበባ። እንዲሁም የአንድ ማህበረሰብ የኦሮሞ ማህበረሰብ አቅጣጫ የሚያሳየው የኦሮሞ ምሁራን ናቸው፣ አባገዳዎች ናቸው። የአማራ ማህበረሰብ የአማራ ምሁራን ናቸው አቅጣጫ። የትግራይ ማህበረሰብ የትግራይ ምሁራን ናቸው አቅጣጫ የሚያስይዙት። የደቡብ ብሔር ብሔረሰቦችም እንደዛው። የአሜሪካን ፖለቲካ ጋይድ የሚያደርጉት ምሁራን ናቸው አይደል? ምሁራንና ባለሀብቶች። ባለሀብቶቹ ፖለቲከኞቹን ተጠግተው በብራቸው ስፖንሰርም እያደረጉ ምንም እያደረጉ ምሁራን ናቸው አቅጣጫ የሚያስይዙት። ከዚህ የተነሳ የሚያጠነጥነው ማህበረሰቡን የሚመሩት ምሁራን ላይ ነው እንጂ ወደ ህዝቡ የሚወርድ ነገር አይደለም። ብሽሽቁም ያለው በምሁራኑ በፖለቲከኞቹ መካከል ነው። ታዲያ ብሽሽቁ ከምሁራንና ከፖለቲከኞቹ ጋር ከሆነ አበባየው የሚለው ታዲያ ከፖለቲከኞቹና ከምሁራን ጋር ምን ያገናኘዋል? ፖለቲከኞቹና ምሁራኑ አይደለም እንዴ ታዲያ? የኔን ለምሳሌ ጅጅግሳ የሚለው ስም የማይቀበሉት እኮ እነሱ ናቸው። አበባየው ነህ እርስዎ እኮ አቶ አበባየው ተብለው ነው የሚጠሩት። መታወቂያዎት የሚናገረው ፕሮፋይሉ የሚያወራው አቶ አበባየው ነው አይደል? አቶ አበባየው ደሜ የሚለውን እነሱ ተቀበሉት አልተቀበሉት እኮ በእርሱ ህይወት ላይ የሚያመጣው ቤተሰብ ነው ያወጣሉት አይደል? እነሱ ሰዎች አላወጡሉትም። ስለዚህ ቤተሰብ አባቶት ወይ እናቶት ነው ያወጡሉት አይደል? ስለዚህ ለምን እነሱን መውቀስ ካለቦት የራስዎትን ቤተሰብ ነው እንጂ ለምን አበባየው አሉኝ ብለው ማለት ያለቦት እንጂ ታዲያ ከፖለቲካው ጋር ቤተሰብ የማለቅሰው ለምን መሰለህ? በቦሌ የሚሆን በባሌ ወደውም ይሁን ተገደው ያን አድርገውታል። እንዴት ተገደው የልጃቸውን ስም ያወጣሉ? ይገደዳል፣ ማህበረሰቡ ያስገድዳል እኮ አልኩ እኮ። እንዴት? ለምሳሌ እኮ እሱን ይንገሩኝና ምናልባት ያልተረዳ ሰው እንዲረዳው። ምሳሌ እኮ ነገርኩ። አበባየው ጅጅግሳ ተብሎ ትምህርት ቤት ሊመዘገብ ቢሄድ ወይ ደግሞ ፈይሳ ወይ ደግሞ ሌሊሳ ተብሎ ወይ ደግሞ ቶላ ተብሎ ትምህርት ቤት ሊመዘገብ ቢሄድ አስተማሪው ራሱ በዚህ ስም አትመዘገብም ሊለው ይችላል። አይ ለምን ከእናንተ ጋር የቀደሙትም በእናንተ እድሜ መካከል ያሉ በወጣቱ መካከል ያሉ በስማቸው ተመዝግበው ስኬታማ የሆኑ አገር የመሩ በጦር ሜዳ ታሪክ ያላቸው በስፖርቱ ዘርፍ በትምህርቱ ዘርፍ ትልልቅ ነገር የሰሩ ከኦሮሚያ የወጡ በጣም ትልልቅ ሰዎች እኮ እስቲ ለምሳሌ ጥቀስልኝ እንዴ። ቅድማ ያሉት ለምሳሌ ዶክተር ነጋሶ ጊዳዳ በጣም ትልቅ በቤተ ክርስቲያን ደረጃ በጣም እኔ ባለው በፕሮቴስታንቱ በጣም ትልልቅ ተጽዕኖ የፈጠሩ በጣም ከኦሮሞ ውስጥ የወጡ በጣም ትልልቅ አገልጋዮች አሉ ምድር የሚሰማቸው። ስለዚህ ለምንድን የእርሶ የተለየ? አንዳንድ ጊዜ በመርፌ ቀዳዳ የሞሽለክ ያህል ሾልኮ የሚወጣበት ጊዜ አለ። ተጽዕኖ ደግሞ ከአካባቢ ይለያል። ከአካባቢ ለምሳሌ ሸዋ ላይ ያለው ተጽዕኖ ወለጋ ላይ ላይኖር ይችላል። ሸዋ የፖለቲካ ሴንተር ስለሆነ ማለት ነው። የኔ ቤተሰቦች የሰላሌ ኦሮሞዎች ናቸው። ኦሪጂናላችን እዚህ ቡራዩ ወደ ሱሉልታ አካባቢ ነው። ከሌሎች አጎራባች ክልሎችም ጋር በጣም የተዋሃደ ነው። የነገስታቱም የሚሊኒክም ተጽዕኖ ያረፈበት በብዛት ገፈቱ የተጽዕኖ የሚሊኒክን ተጽዕኖ ገፈት የቀመሰው የሸዋ ኦሮሞ ነው። የሰላሌው አካባቢ ያለው ሸዋ ኦሮሞ ነው ተጽዕኖ ነው የቀመሰው። ስለዚህ የኛ ቤተሰቦችም አያቶች በዛ ተጽዕኖ ስር የመውደቅ ፕሮባቢሊቲው ነበር። አሁን እንደው ለሚዲያ የማይመች ስንባል የነበረውን በልጅነታችን ኢቭን ኦሮሚያ እኔ አርሲ ነው ተወልጄ ያደግኩት። ከክልላቸው ወይ ሰው ገለው ወይ ተፈናቅለው መጥተው የሰፈሩ ሰፋሪዎች ምን ብለው እላችን ላይ ሲዘምኑ እንደነበረ እኛ ደግሞ በወቅቱ ስርዓቱ እነሱ ስለሚደግፍ ቀና ብለን ያን ዲፌንድ ማድረግ የማንችልበት አግባብ ነበር። ዲፌንድ ልናደርግበት የማንችልበት አግባብ ነበር። መቼ? በእርሶ በተወለዱበትና በልጅነቱ በተወለድኩበት ጊዜ በስንት ዓመተ ምህረት ማለት ነው? ዓመተ ምህረቱን እድሜን ቆጥረ እንዳታሽ። አይ ዓመት እሱ ብቻ ሳይሆን በምን ዓመተ ምህረት ማን ኢትዮጵያን ይመራ ነበር የሚለውም ግልጽ መሆን ስላለበት። በመንግስቱ ኃይለማርያም ጊዜ ደርግ ውስጥ። እሺ፣ በደርግ ውስጥ ታዲያ ማን ነበር ሲመራ የነበረው? መንግስቱ ኃይለማርያም ኦሮሞ ነኝ ቢሉም አሁን ኢህአዴግ ተገባ በኋላ ነገር ግን ተጽዕኖ ያለው በአማርኛ ተናጋሪው ስር ነበር። ትምህርት ቤት ነው እኔ አሁን አማርኛ የለመድኩት በ7 ዓመቴ ማለት ነው። አፌን የፈታሁት እስከ 7 ዓመቴ ድረስ ኦሮምኛ ነበር ስናገር የነበረው። እሺ፣ በኦሮምኛ የመናገር እድሉ አልነበረኝም። በኦሮምኛ የመናገር እድሉ ብቻ አይደለም፣ በኦሮምኛ ካልቸሬን የመግለጽ እድሉ አልነበረም። ምናልባት እንግዲህ አበባየው ብሎ ስም ስላወጡልኝ እንጂ ጅጅግሳ ተብሎ ስም ወጥቶ ቢሆን ኖሮ
ከሚሸማቀቁት አንዱ ነበርኩ። ከሚሸማቀቁት ምክንያቱም አስተማሪው አቢዩዝ ሊያደርግ ይችላል። ገብቷል። እዛ አካባቢ ያለውም ነገር ኢንከሬጅ የሚያደርግ ነገር አይደለም። ሾልኮ የወጡ የአንዳንዶቹ እንዳለ ቢሆንም ተጽዕኖ ከአካባቢ መለያየቱ እንዳለ ቢሆንም የሎሬት ጸጋዬ ገብረመድህን መጽሐፍ አንብብ። አንድ የጻፉት መጽሐፍ አለ። ምናልባት የመጽሐፉ ርዕስ ረስቼዋለሁ። እኔም አንብቤ አልጨረስኩትም። ሎሬት ጸጋዬ ገብረመድህን የአምቦ ኦሮሞ ናቸው። ጸጋዬ ብሎ ስም ኦሮሞ የለም። ጸጋዬ ገብረመድህን ስሙ ሌላ ነበር። ገብረመድህን ቀዌሳ ነበር። ገብረመድህን የአባታቸው ስምም ቀዌሳ ነበረ። ጸጋዬ ገብረመድህን አሁን ረሳሁት እንጂ ስሙ ሌላ ነበር። ጸጋዬ ገብረመድህን ቀዌሳ ነበረ። ምኒልክ ቤተ መንግስት ነበር የጸጋዬ ገብረመድህን አባት የነበረው። ጸጋዬ ገብረመድህን የጻፈው ነው ነገር። ቀዌሳን ቀውስ እያሉ እዛ ያሉት የሚኒሊክ አሽከሮች አቢዩዝ ያደርጉት ነበር የጸጋዬ ገብረመድህን አባትየውን። ከዛ ነው ገብረመድህን የተባሉት ቀውስ እያሉት። ከዛ በክርስትና ስማቸው ገብረመድህን። ክርስትና ስም ለምንድን ነው ገብረመድህን የሚወጣው? አንዳንድ ያልናገርም እያልኩ የነካካ ልታናግረኝ ነው አንተ ሰውዬ። አይደለም፣ ትክክለኛ ነው መረጃ። ገብረመድህን ራሱ ለምን ይባላል? ገብረ ፈይሳ ለምን አይባልም? ለምን ወይ ደግሞ ሆጂ ፈይሳ ለምን አይባልም? ሰውየው የክርስትና ስሙ ሆጂ ፈይሳ ብሎ ለምን አልወጣለትም? እስቲ ንገረኝ። ገብረ መድህን ለምንድን ነው የሚባለው? ኢየሱስ ክርስቶስ መድኃኔዓለም ነው አይደለም? እሺ፣ በኦሮምኛ መድኃኔዓለም ማለት ፈይሳ አዱኛ ለምን አይባልም? ገብረ መድህን አይደለ? ገብረ ማለት ያው ስራ ይመስለኛል። ግዕዝኛ ነው አይደል እንዴ? ቋንቋው አማርኛ እኮ አይደለም። ገብረ መድህን ግዕዝ ነው እንዴ? ግዕዝ ውስጥ ቢሆን ግዕዝ ነው እንጂ አማርኛ እኮ አይደለም። ግዕዝ ውስጥ ቢሆን እንደዛ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዝ ከሆነ የምትመራውና ግዕዝ ከሆነ ንባባ በግዕዝ ተደረገ። ለምሳሌ በእስልምና ኦሮሞ የሆኑ ሙስሊሞች መሐመድ የሚባሉ የሉም እንዴ? ታዲያ ለምን እነሱ ላይ ለምን እንደዛ አይናገሩም? እርሰው አሁን እያልኩ ያለሁት እኔ ገብረ እና መድህን ግዕዝ ይሁን አማርኛ ይሁን አይደንቲፋይ ግዕዝ ነው። ሎጂካል እንዲሆኑ ነው እርሶ ሲናገሩ ሎጂካል እንዲሆኑ አይደለም። ኦሮሞ ሆኖ መሐመድ የሚባል ሰው አለ አይደል? ለምን እሱን አይቃወሙም? እሱን የማልቃወምበት ምክንያት እሺ፣ ምንድነው? የአረብኛ ነው መሐመድ። ያው ስማኛ፣ እኔ ቁርአንን በደንብ አንብቤ ዳጀስት አድርጌ አላቀውም። ገብቷል አይደለም? ስለማላቀው ነገር ማውራት አልፈልግም። ስም አወጣጥ ላይ መሐመድ ይሁን ከድር ይሁን ፋጡማ ይሁን ስለ ስም አወጣጥ፣ ስለ ጸሎት አጸላየል፣ ስለ ስግደት ቁርአን ስላላነበብኩ እኔ የማውቀው ነገር የለም። ሪሊ ስላላነበብኩ አላውቀውም። እንትን ቢሆኑ ሲናገሩ ይኸውልህ መጽሐፍ ቅዱሱን ግን ክሊርሊ ከዘፍጥረት እስከ ራእይ ደጋግሜ 10-15 ጊዜ አንብቤዋለሁ። ዘቅዝቄ አውቀዋለሁ። የመጽሐፍ ቅዱስ ኢንቴንሽን ሰዎች በሚገባቸው ቋንቋ እየሰማኝ ያለው ባሉበት ካልቸር ባህላቸው አቢዩዝ ሳይደረግ አለባበሳቸው፣ አመጋገባቸው፣ ቋንቋቸው አቢዩዝ ሳይደረግ ልጁን በኔ ሁኔታ ሊገልጥ በወደደ ጊዜ አይደለም የሚለው። ክርስቶስን የሚገልጠው ለኦሮሞ በኦሮሞ ሁኔታ ነው። በኦሮምኛ ነው የሚገልጠው። በኦሮሞ ካልቸር ነው የሚገልጠው። የሚያገለግለው በአፋን ኦሮሞ መሆን መቻል አለበት። በአፋን ኦሮሞ በኦሮሞ ካልቸር ውስጥ መሆን መቻል አለበት። እየሰማኝ ነው። ስለዚህ ፈረንጆች አሁን ቸርቻቸው ውስጥ በሚዘምሩበት ጊዜ ይደንሳሉ። ብሬክ ዳንስ ዛት ኢዝ አወር ካልቸር። ሽብሸባ ደግሞ የኦሮሞ ካልቸር አይደለም። ኢትናት ኦሮሞ ካልቸር፣ የኦሮሞ ካልቸር ረገዳ ነው። ስለዚህ ፈረንጅ የሚደንስ ሆነ በኦሮሞ ካልቸር ነው ማምለክ መቻል አለበት። አሁንም በኦሮምኛ ይሸበሸባል እኮ። ምን ሽብሸባ ከመጣ የኦሮሞ ካልቸር አይደለም እንዴ? ያሸበሽባሉ። የኦሮሚያ ቸርቾች ውስጥ ይሸበሸባል። በፕሮቴስታንትም በኦርቶዶክስም ሲያሸበሽቡ አይቻለሁ። አሁን ሽብሸባ ኦሮሞ ማድረግ መቻል አለበት። ኦሮምኛ ቸርች ውስጥ አሸብሽቡ ማለት አይደለም። የሌላውን ካልቸር በሌላው ካልቸር ማምረኩ ችግር የለውም። እንደ ፈረንጅ መደነሱም ችግር የለውም። እንደ ወላይታ እንደ ጉራጌም ማድረጉ ችግር የለውም። እኔ እዛ ላይ አይደለም ችግሩ። ለኦሮሞ በኦሮምኛ ነው ወንጌል ኮሚኒኬት መድረግ ያለበት። ኦፍኮርስ ልክ ነው። በቋንቋው እንዲሰማ ኢዝሊ እንዲረዳ ማለት ነው። ሲያመልክም እግዚአብሔርን የግድ አሸብሽብ፣ የግድ ደግሞ የጉራጌኛ ጭፈራ ስታይል ወይ ደግሞ የፈረንጅ ዳንስ መባል መቻል የለበትም። እንደሚያውቀው ለእግዚአብሔር ክብር እየሰማኝ ነው። ለእግዚአብሔር ክብር፣ ለእግዚአብሔር ዳንስና ሽብሸባ ብቻ ማን ነው የወሰነልን? ረገዳ ለምን ኳይናት? ረገዳ ምንድን ነው? ጭፈራ አይነት ነው። የኦሮምኛ ጭፈራ ነው። ረገዳ ለምን? ዝላይ ለምን? እንጣት ማለት ለምንድን ነው የማይባልለት? ለእግዚአብሔር ክብር ይባል የለ እንዴ? ግን እንዳይባል ተጽዕኖ ነበረ። መጽሐፉን ስለማውቀው ነው እኮ። ታዲያ ልክ እርሶ እኮ እንደዛ ግዕዝኛ አይደለም እኮ እርሶ በግዕዝ ከሆነ ግዕዝና አማርኛው ምን ያገናኘዋል? ግዕዝኛ ለአማራውም ነው እኮ በግዕዝኛ የሚወጣው፣ ለትግሬውም እኮ ነው በግዕዝኛ የሚወጣው፣ ለጉራጌውም ነው የሚወጣው። ልክ አይደለማ?
እሱ አጠቃላይ ይቃወሙ። ያው ልክ አይደለም። ማንም እኔ መጥቶ መሞገት ይችላል። ግዕዝን የእግዚአብሔር ቋንቋ ያደረገው ማን ነው? ትግርኛ ኦርቶዶክስ ቤተክርስቲያን በትግርኛ ግዕዝ ነው የሚጠቀሙት እነሱ። ትግሬኛ ህዝቡ በሚሰማው ቋንቋ መሆን አለበት። ለአማራው አማርኛ በሚሰማው፣ ግዕዝ ለሚሰማው በግዕዝ፣ ጉራጌ ለሚሰማው በጉራጌ፣ ኦሮሞ ለሚሰማው ግዕዝ ማን ነው የሚሰማው? እስቲ ይሄን ይመልሱ። ምን አጋል ነው ጥናት ግዕዝን የግዕዝን ቋንቋ የሚጠቀም ማህበረሰብ ካለ እከሌ የሚባለው ማህበረሰብ ነው። በቃ ግዕዝን ቋንቋ የማይጠቀም ማህበረሰብ ተሌለ መሰረዝ ነው። ሙዚየም ማስቀመጥ ወይ ደግሞ ግዕዝ እንዲስፋፋ ከተፈለገ ግዕዝን በሌላ መንገድ ማስተማር። ግዕዝን ቋንቋ የሚጠቀም ማህበረሰብ ተሌለ በግዕዝ ቋንቋ ሰርቭ ማድረግ ለኔ ትክክል አይመስለኝም እኮ። ግዕዙ እኮ ፍርድ ቤት፣ ትምህርት ቤቶች ላይ ወይም ደግሞ የፐብሊክ ሰርቪስ ላይ አይደለም ግዕዙ እየተጠቀሙ ያሉት። ቤተክርስቲያኗ ናቸው የተጠቀመች ያለችው። ቤተክርስቲያኗ ማንን ነው የምታገለግለው? ማህበረሰቡን ነው የምታገለግለው። ማህበረሰቡ ምንድን ነው የሚሰማው? እሺ እንደዛ ካልን መስጊድ እንሂድና ቁርአን በአረብኛ ነው ያለው። ይኸውልህ እሱ ልላችሁ ለምን በአንዱ ሳይድ ብቻ ለምን ያደርጋሉ? ሰፊ ህዝብ አለ፣ ሰፊ ህዝብ አለ። አይደለም ሰፊ ህዝብ አለ። በአረብኛ ለምሳሌ አማራም ክልል ቢሄዱ በአረብኛ ነው፣ ትግራይ ቢሄዱ በአረብኛ ነው፣ ኦሮሚያ ቢሄዱ በአረብኛ ነው፣ ደቡብ ላይ ቢሄዱ፣ ከምባታ ላይ ቢሄዱ፣ ወላይታ ላይ ቢሄዱ ሙስሊም ከሆነ በአረብኛ ነው። የቱኛው ህዝብ ሊሰማቸው ነው? እኔ ሰስፔክት የማደርገው ምን መሰለህ? ሰስፔክት የማደርገው ቁርአን ታላቸው፣ ቁርአን በአረብኛ አስተምሩ ታላቸው፣ ቁርአኑ አዟቸዋልና ማስተማራቸው የግድ ነው። እኔ አዟል አላዘዘም አላቅም ስላላነበብኩ ለምን አልጠየቁም? እሱ እንደ ማህበረሰብ ከሆነ ለማህበረሰብ ከሆነ የሚታገሉት የማህበረሰብን መብት ለማስከበር ከሆነ በሁሉም ዘርፍ ነው ጥናት ሊኖረት የሚገባ። ማህበረሰብን መብት ለማስከበር አይደለም በዚህ አቅጣጫ ሃይማኖት ላይ የምናገረው። ማህበረሰብን መብት ለማስከበር አይደለም። የኢትዮጵያ ህገ መንግስት አላት። ከህገ መንግስቱ ፈቀቅ የሚልና ህገ መንግስቱን ቫዮሌት የሚያደርግ በሀገር ክደት ወይ በሌላ ወንጀል ይከሰሳል አይደል? እውነት ነው። ህገ መንግስትን ማክበርና ማስከበር የፖለቲከኞች የማህበረሰቡ የእያንዳንዱ ዜጋ ግዴታ ነው። ህገ መንግስቱ ደግሞ እንዲጠበቅ መከላከያና ፖሊስ፣ ፍርድ ቤት ህገ መንግስቱን ይጠብቃል። በተለይ መከላከያ ህገ መንግስቱን ያስከብራል። ህገ መንግስቱ ደግሞ የህጎች ሁሉ ቁንጮ ነው። ህግ፣ አዋጆች፣ ደንቦች፣ መመሪያዎች ከህገ መንግስቱ ቫዮሌት የሚያደርጉት ሆነ ተፈጻሚነት የላቸውም። እየሰማኝ ነው? ለሙስሊሙ ቁርአን እንደ ህገ መንግስታቸው ነው። ያን መፈጸም አለባቸው። ቁርአኑ ያላቸውን ገባ? ያንን አይ ብሊቭ አጣርተዋል። ቁርአኑ እንደዛ እንደሚላቸው አጣርተዋል። መረጃ አለው ትርሶ? እኔ ለምን አጣራለሁ? አላጣራም፣ አልፈለኩም። እኮ መረጃ የለውም። ሊያጣሩ አልፈለጉም። ስለሚላቸው ነው ይመስለኛል። ስለሚላቸው ነው እንደዛ የሚያደርጉት። ፎር ኤ ሞመንት ግን እኔ መጽሐፍ ቅዱሱን አንብቤዋለሁ እኮ። እርሶ እያሉ ያሉት አበባየው የሚለው በተጽዕኖ ነው የወጣብኝ ገብረ። አሁን ለምሳሌ የሎሬት ጸጋዬ ገብረ መድኅንን ስም በምክንያት ነው ቀዌሳ የነበረውን የአባታቸውን ስም በግዕዝኛ ገብረ መድኅን ብለው ቀውስ እያሉ እሳቸውን አቢዩዝ ያደርጓቸው፣ ቡሊ ያደርጓቸው ስለነበረ በዛ ምክንያት ነው ገብረ መድኅን የተባሉት። አሁን እኔ ከኮንስቲቱሽኑ ነው የምነሳው። እሺ ለምሳሌ ፍርድ ቤት ቀርቤ ስሟገት ዳኞቹ አንድም ይሁን ሶስትም ዳኛ አምስትም ዳኛ ህገ መንግስትን ቫዮሌት የሚያደርግ ነገር ጀጅ ቢያደርጉብኝ ወደ ህገ መንግስት አጣሪ ኮሚሽን ወደ ፌዴሬሽን ምክር ቤት ሄጄ አይደለም የምከራከረው። የክርስቲያኖች ኮንስቲቱሽን ህገ መንግስቱ መጽሐፍ ቅዱስ ነው፣ እግዚአብሔር የሰጠን ማለት ነው። እኔ በዛ መነጽር ነው እያየሁ ያለሁት። እርሶ ወንጌል አማኝ ነው አይደለም? ታዲያ በዛ መነጽር ነው ማየው እንጂ ሰው እግዚአብሔርም የለም ብሎ ቢያምን መብቱ ነው። ስለዚህ የወንጌል አማኝ ወይም ፕሮቴስታንት ነው ታደርሶ። ታዲያ ፕሮቴስታንት ከሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ቀኖና ዶግማ አላት። ስለዚህ በራሷ ቀኖናና ዶግማ መካከል ይሄ ትምህርት አላቸው። ስለዚህ ያንን እርሶ አይቀበሉ ማለት ይኸውልህ፣ እኔ ቀኖናና ዶግማኑም ለመንካት አይደለም አሁን እዚህ ማለት ነው። ቀኖናና ዶግማው አንድ መጽሐፍ ቅዱስ አይደለም። ካቶሊክ፣ ኦርቶዶክስና ፕሮቴስታንት የሚያምኑት ምናልባት 66 እና እነሱ ከመጽሐፍ ቅዱስ ውጪ ተጨማሪ መጽሐፍቶች አሏቸው። እትኩድቢ ያ መብታቸው ሊሆን ይችላል። እኔ ግን ጀጅ ማረገው የሙስሊሞቹን እንዳከበሩ የሙስሊሞቹን ለምሳሌ አስተምህሯቸው ይፈቅድላቸው ይሆናል። ከዛ አንፃር ልጠይቃቸውም ጀጅም ላረጋቸው አልችልም አሉኝ እኮ ነው። ስለዚህ ለምን የኦርቶዶክሶቹ የራሳቸው አስተምህሯቸው ቀኖናና ደጉማቸው ውስጥ ይሄ ነገር ካለ ለምን አላከበሩላቸው? አንድ ነገር ሳትከራከረኝ ዝም ብለህ ስማኝ። እሺ ቀጥሉ። ጸጉራቸውን ውጫ የሆነና ቀይ ሰዎች መጠቃት ቢጀምሩ አንተ ትሰለፋለህ አብራቸው። ለምን? እነዛ ሲያልቁ እኔ ጋርም ይመጣሉ። አንተ ጋር ስለሚመጣ ረጃጅሞች ቢጠቁ ረጃጅም ሰዎች ይወግናል። ኢንጂነሮች ቢጠቁ ኢንጂነሮች ይወግናል። ሰሞኑን
ዶክተሮች ደሞዝ አነሰን አሉ። ሐኪሞች ጠቅላላ ሐኪሞች አብሮ ተሰልፈዋል አይደለም? ኢንተረስታቸው አንድ ስለሆነ የሆነ ቋንቋ ተናጋሪ ቢጠቃ የዛ ቋንቋ ተናጋሪ አባልተውን አንተ ስለምትጠቃ አብረህ ትሰለፋለህ። ባይ ዲፎልት ማለት ነው። ጅቦች አይታል አንበሳን እንዴት ተባብሮ ዲፌንድ እንደሚያደርጉ ሲለያዩ ምናልባት ላይስማሙ ይችሉ ይሆናል። በሬዎች አንድ ላይ ሲገጡ ሻል ሊሻሙ ይችሉ ይሆናል። የሆነ አውሬ ሲመጣባቸው ጭራቸውን ይገጥሙና በጋራ ፋይት ያደርጉታል። ጎሽ አይታል እንስፓይት ሳር በሊታ እንስሳ ነው፣ ግን አንበሳን እንዴት እንደሚገጥሙ አይታል። ድራሹን ነው የሚያጠፉት። ችግሩ እንዲተባበሩ የሚያደርጋቸው። ከዚህ የተነሳ እኔ በኦሮሞ ማህበረሰብ ውስጥ ነው ያደግኩት። በኦሮሞ ካልቸር ውስጥ ነው ያደግኩት። ገብተዋል። አያቶቼ ቅድመ አያቶቼ በተለያዩ ስርዓቶች ሰፈር አድርገዋል። ያ ኢንተረስት እኔን ይመለከተኛል። ወይዘር ያ ኦሮሞ ፕሮቴስታንት ይሁን ወይዘር ኦርቶዶክስ ይሁን ገብተዋል አይደለም፣ ወይዘር ሙስሊም ይሁን ወይዘር ሃይማኖት የሌለው ይሁን፣ እኔ ግን ባለሁበት ጎራ መጽሐፍ ቅዱስ አማኝ ነኝ ብያለሁ። መጽሐፍ ቅዱስ የማነብነኝ የእግዚአብሔር ኮንስቲቱሽን ደግሞ መጽሐፍ ቅዱስ ነው ብለው የሚጠቅሱት ሆነ ወደ እኔ ማህበረሰብ ተመጡ ሰዎቹ ለምን ኦርቶዶክስ ሆኑ አይደለም ኮንሰፕት። መጽሐፍ ቅዱስ የትኛውንም ቋንቋ ኢኳሊ ነው አፕሪሺየት የሚያደርገው። ቋንቋ ላውም የኃጢአት ውጤት ነው አይደለም። የትኛውንም ቋንቋ መጽሐፍ ቅዱስ ኢንክሉዲንግ ዕብራይስጥ እና ግሪክ መጽሐፍ ቅዱስ የተጻፈበት ማለት ነው። ዕብራይስጥ እና ግሪክ መጽሐፍ ቅዱስ የተጻፈበት ቋንቋ እንኳን ቅዱስ አይደለም። ዕብራይስጥ አይደል የተጻፈው? የቋንቋ እርኩስም ቅዱስም የለውም። ስለዚህ ግዕዝ ቅዱስ ሆኖ የሚከራከር ታለ መጥቶ መከራከር ይችላል። ግዕዝ ቅዱስ ሆኖ ኦሮምኛ እርኩስ የሚሆንበት ወይ አማርኛ እርኩስ የሚሆንበት ምክንያት፣ ጉራግኛ ትግረኛ እርኩስ የሚሆንበት ምክንያት የለም። መጽሐፍ ቅዱስም ደግሞ አይልም። እኔ ሎጂክ አይደለም ማወራው እኮ አሁን እርሶን እኔ አመክንዮ እየጠየቅኩት ያለው እነሱ ከመጽሐፍ ቅዱስ ውጪ ተጨማሪ ብለው የሚያምኑ ናቸው። ቀኖናና የራሳቸው ዶግማ አላቸው። ለምሳሌ እንደ አንድ ወንጌል አማኝ መጽሐፍ ቅዱስ ብቻ ብለው ነው የሚያምኑት። እርሶ ልክ ነው። በመጽሐፍ ቅዱስ ያኛውን ጀጅ ማድረግ አይችሉም። ምክንያቱም ተጨማሪ ያለን ብለው ስለሚያምኑ ነው። ቀኖናና ዶግማ ካንተም ጋር ሲከራከሩ አይቻለሁ። እነ ፈለገ አትናቴዎስ የተለያዩ ኦርቶዶክስ ምሁራን ማለት ነው እንደ መጽሐፍ ቅዱስ እንነጋገር ሲሉ ነው የሰማዋቸው። እንደ መጽሐፍ ቅዱስ ምናልባት 66ቱ ላይ 81 አድርገው ሊሆን ይችላል። እነሱንም አሰስ አድርጌያለሁ፣ ለማንበብ ሞክሬያለሁ። ግን ቤዚካሊ የሚጣረስ ነገር አላየሁኝም። የሚጣረስ ነገር አላየሁም። ስለዚህ በጥልቀት ታይም የኦርቶዶክስ ምሁራን ቢመጡ ኮንስቲቱሽኑ መጽሐፍ ቅዱስ ነው ለነሱ። ለነሱ ተጨማሪ ያላቸው ገብረ መድኅንን ፈቅዶ ሆጂ ፈይሳን የሚነሳበት ምክንያት የለም። እሺ በእስልምና ለምን አይጠይቁ? መድኃኒዓለምን ፈቅዶ መድኃኒዓለምን ፈቅዶ ፈይሳ አዱኛ፣ በኦሮምኛ ፈይሳ አዱኛ አይደለም እውነት ነው የሚነሳበት እመቤታችን ፈቅዶ ጊፍቲ አዱኛን የሚነሳበት ምክንያት የለም። ስለዚህ ኮንሰፕቱን ያነሳ ነው ለምንድን ነው? አፍሮ ይቀይሩ ነበር የጸጋዬ ገብረ መድኅን አባት ቀውስ እያሉ ሲፎግሩት ቀይረዋል። ታዲያ ቤተክርስቲያኗ መች ያስቀየ? ቤተክርስቲያኗ ነች እዛ የነበሩ ሰዎች ናቸው እሳቸውን ቡሊ ያደረጓቸው። እዛ የነበሩ ሰዎች ናቸው ሲቀይሩ፣ ግን የቀየሩት ወደ ገብረ መድኅን ነው እንጂ ወደ ሆጂ ፈይሳ አልቀየሩትም። ይሄ ደግሞ የክርስትና ስማቸው ነው አላሉም እንዴ? ክርስትና ስም ታዲያ ሆጂ ፈይሳ አይባልም እንዴ? ቀኖናና ዶግማ አላት። ለምን? ቅድም እኮ ነገርኩት። ልክ እንደዛው ቤዚካሊ በቀኖና በዶግማ ላይ ሳይሆን ኦርቶዶክስ የምትደገፈው ቤዚካሊ የምትደገፈው በመጽሐፍ ቅዱስ ላይ ነው። ይሄ ብቻ አይደለም። ፓትርያርኩ ባለፈው ሲናገሩ ሰምቻለሁ። ዶግማዎቻችንን እያጣራን የማይጠቅም ነገር ታለ መጣር መቻል አለብን ብለዋል። የኦርቶዶክስ ዶግማ ሁሉ ስህተት ነው ብዬ አልልም። ይሄን ደግሞ ማለት ጥሩም ዶግማ ሊኖር ስለሚችል እኔ አላነበብኩም። ጥሩም ዶግማ ሊኖር ስለሚችል ግን ቤዚካሊ በአንተም ፕላትፎርም እያመጣ የሚከራከሩ የኦርቶዶክስ ምሁራን ቤዚካሊ ሴንተራችን እንደ መጽሐፍ ቅዱስ እያሉ ነው የሚናገሩት። ኮንሰፕቱ ግን መጽሐፍ ቅዱስን ያምናሉ። ዶግማቸው ትክክል ነው ትክክል አይደለም የኔ ኮንሰፕት። መጽሐፍ ቅዱስ በዓለም ላይ ያለውን ቋንቋ ሁሉ አፕሪሺየት ያከብራል። ወንድሜ እስቲ ልንገርህ ልጠይቅህ፣ አንድ ራሻዊ መጥቶ ቢመጣ የግዕዝ ስም ነው የምታወጣለት? ያው የክርስትና ስም ሲሆን በኦርቶዶክስ ይመስለኛል ሲባልም ሰምቻለሁ። ከቻይና ኦርቶዶክስ ኢትዮጵያ ብቻ ነው እንግዲህ እኔ አየሁትን ነው። ራሻ ኦርቶዶክስ የለም፣ ግሪክ ኦርቶዶክስ የለም አሉ። ታዲያ ለምንድን ነው ራሳችን ሁሉንም ነገር ራሳችን ላይ አጥበን እንትን የምናደርገው? እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሌሎቹ የሚለያት ዶግማ ተጽዕኖ ስር ነበርን። በአጠቃላይ እንደ ኢትዮጵያ ብሔር ብሔረሰብ ተጽዕኖ ስር ነበርን። መጽሐፉን በትክክል ተገልጦ አልተገበርነውም። አሁን እኮ ተጀምሯል።
በኦሮምኛ መቀደስ ተጀምሯል። ደስ ይላል። ኦሮምኛ ትምህርት የቀረው ምን መሰለ? የክርስትና ስምስ በኦሮምኛ ሆኗል። ሽብሸባዋን ብቻ የእግዚአብሔር አድርገው ረገዳና ጭፈራውን ኢግኖር እያደረጓት ስለሆነ ወላይተኛ እየጨፈረ ለእግዚአብሔር ክብር የሰማኝ ነው። አንድ ነገር ልንገርህ፣ በእናትህ ቁጭት ውስጥ እያስገባኝ ነው ያለው። ክላሽ መሳሪያ ክላንሽኮፕ ነው የሚባል ሩሲያዊ ሰው ነው የሰራው። ፖሊስ እጅ ተሆነ መከላከያ እጅ ተሆነ ጥፋትን ያስቆማል፣ ነፍስ ገደልን ያስቆማል፣ ሀገርን ይጠብቃል፣ ልማትን ይከልላል። ሌባና ዘራፊ ዱርዬ እጅ ተሆነ ያጠፋል፣ ጥፋት ያመጣል። ገባ? ላይክዋይዝ እንደዛ ሁሉ መጽሐፍ ቅዱስ አቢዩዝ መደረግ መቻል የለበትም። አቢዩዝ መደረግ መቻል የለበትም። እግዚአብሔር የዓለም የብሔር ብሔረሰቦች አምላክ ነው። ስለዚህ ኖርማሊ ጭፈራ የየብሔር ብሔረሰቡ ጭፈራ ከዓለማዊነት ወደ መንፈሳዊነት አምጥተን ለእግዚአብሔር ክብር ብናውለው፣ ዘፋኝነት የሚለው ነገር ራሱ ዲፋይ መደረግ መቻል አለበት። ዘፋኝነት ማለት ኦርጃዊ ደግሞ ኢንፋሜናይት ምናምን ነው የሚለው የሴክስ ፊሊንግ የሚያነሳሳ አክት ነው የሚለው የፍትወት ፍላጎትን የሚያነሳሳ አክሽን እንጂ የሚለው ሊትራሊ ዘፈን አይደለም። ያው የኢትዮጵያ እንትኑ ዲፋይን እንደሚያደርጉት አይደለም። በወላይተኛ መመለክ አለበት ብራዘር፣ በጉራግኛ መመለክ አለበት። ኦርቶዶክስ ቤተክርስቲያን ውስጥ በረገዳ እኔ የትም ይሁን የትም አይደለማ። አሁን ለምሳሌ የወንጌል አማኞች ጋር ሁሉም እንዳሉት መመለክ አለበት እኮ። በፕሮቴስታንቱ መካከል እነሱ ይመለካል። ኦርቶዶክስ ብሆን በረገዳ ነው የሚያመልኩት ብሆን ችግር የለውም። እኔ ለኦርቶዶክስም ለካቶሊክም ለፕሮቴስታንት አንድ እይታ ነው ያለኝ። ምናልባት ለእድርና ለሰርግ ለማህበራዊ ጉዳይ ሰው የሆነ ቡድን አባል ልሆን እችላለሁ። መግባባት አለባቸውም ብዬ ነው የማስበው። ኦርቶዶክስ ካቶሊክና ፕሮቴስታንት ኢንስፓይት ኦፍ ያላቸው ልዩነት እንዳለ ሆኖ ባልና ሚስት እኮ አንተ ሚስት አግብታል። ሚስትና አንተ በምን ትገናኛላችሁ? አንተ ጺማም እሷ ጺም የላትም። ድምፅ ጎርናና እሷ ጎርናና አይደለችም። አንተ ሩቅ ስታይ እሷ ቅርቡን ታለች። እንደዛ አንተ በአንድ ጊዜ አንድ ነገር ስታስብ እሷ በአንድ ጊዜ አራት ነገር ታስባለች። እየሰማኸኝ ነው? እሷ ወር አበባ ታያለች፣ አንተ አታይ። ይሄ ነገሮች አሉ። እሷ በ45 ዓመት በኋላ መውለድ አትችልም። አንተ እስከ 110 120 እንደኔ እድሜ ይስጥህ መውለድ ትችላለህ። ግን ይሄን ሁሉ ልዩነት ይዛችሁ አብራችሁ ነው አይደል የምትኖሩት? ኦርቶዶክስ ካቶሊክና ፕሮቴስታንት ልዩነታቸውን አቻችለው በጋራ መሄድ እንዳለባቸው ነው የማስበው። አንዱ ጎን ሆኜ ድንጋይ መወራወር ሰው አይደለም። ሆኖም ግን ሪያሊቲ ኢዝ ዘ ሪያሊቲ። ይሄ ጀነሬሽን ተቀብሎ በሄድ እኮ ኔክስት ጀነሬሽን ላይ ይቀበል ይችላል። ሰው መጽሐፍ ቅዱስ የትኛውንም ፌቨር አድርጎ ሽብሸባን ብቻ ፌቨር አድርጎ ረገዳን ወይ ጉራግኛን ጭፈራ ኢምፕሊመንት አድርጎ አይደለም ናይ። ምክንያቱም መጨፈርም አለመጨፈርም የእግዚአብሔር መንግስት ስለማስገባ፣ መሸብሸብም አለማሸብሸብም የእግዚአብሔር መንግስት ስለማስገባ ምንድነው ወላይተኛ መጨፈርም በወላይተኛ ማምለክም በኦሮምኛ ማምለክም መንግስት ሰማያት ስለማስገባ። ትልቁ ነገር ግን ሰው በካልቸሩ በቋንቋው በእሴቱ ነው እግዚአብሔርን ማምለክ። ሽብሸባ ይማን ነው? እኔ ሽብሸባ የአማራ ጭፈራ ስታይል ይመስለኛል። ሽብሸባ ማን ነው ያሉት? ጥናት አሉት? እኔ በእናቴ አማራ እንደሆንኩ ታውቃለህ? አዎ አውቃለሁ። ስለዚህ እኛ ሀገር ከተጉለት ከቡልጋ ከምናምን ተፈናቅለው ከጎጃም የመጡ አሉ። አርሲ እኔ ያደኩበት አካባቢ በሚጨፈርበት ጊዜ አንዱ ሲጨፍሩ ብለው ከዛ በኋላ ሽብሸባ በሽብሸባ እሺ፣ አላየውም በለኝ። አላየውም ሳይሆን እንደኔም ኢትዮጵያዊ ነኝ እኮ። እሺ፣ ሽብሸባ ብቻ ሸብሽቡ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ያው ሽብሸባ ይላል ነው። ከቱፊት እንኳን አሳየ። መጽሐፍ ቅዱስ ላይ ሽብሸባ ነው፣ ዳንስ አይልም። ሽብሸባ ነው የሚለው ዳንስ ነው የሚለው እንግሊዝኛ። ስለ አማርኛው ነው ያወራው። እንግሊዝኛው ዳንስ ነው የሚለው። ስለ አማርኛ ነው ያወራው። ታዲያ ተረጉሙ ችግር አለባቸው። አማርኛ ለምሳሌ ፍቅርን ፍቅር ነው የምትለው አይደል? ሚስት ስታፈቅር ፍቅር ነው፣ ልጅ ስታፈቅር ፍቅር ነው፣ እግዚአብሔር ስታፈቅርስ ፍቅር ነው። አይ አማርኛ ምን ያህል ጠባብ እንደሆነ እንግሊዝኛው ማን ነው? ግሪክ ወይ ዕብራይስጥ ወይ እንግሊዝኛው ግን አጋፔ ይለዋል፣ መለኮታዊ ፍቅር። ፊሊዮ ይለዋል፣ የወንድና የሴት ፍቅር። ኤሮስ ይለዋል፣ የፋሚሊ ፍቅር። አማርኛችን በጣም ጠባብ ነች። ስለዚህ በጠባበው ኮንቴክስት ብቻ ለምሳሌ ዘፋኝነት አልኩ አይደለም? ዘፋኝነት ግን እርሶ እሺ በቃ እኔ አንድ ወይዳለሁ ወደ ዘፋኝነት። እርሶ አሁን በቀጥታ ሽብሸባ የአማራ ነው ብለዋል አይደል? አሁን የአማራ ካልቸራል ባህላዊ የጭፈራ ስታይል የት አካባቢ? ለምሳሌ ጎንደር አለ፣ ሸዋ አለ፣ ወሎ አለ። እኔ ሰሜን ሸዋ ይመስለኛል፣ የእናቴ ትውልድ ነገር ይመስለኛል። የሰሜን ሸዋ ጭፈራ ሽብሸባ እንደዚህ ነው። ያሸበሽባሉ። የሰርግ ላይ ነው ሲያሸበሽቡ ያዩት። ምን ላይ ምን ብለው በምን ዘፈን እንደዛ ያሸበሽባሉ? ዘፈን ራሱ ለሽብሸባ ይመቻል። አብዛኛው ሰርግም ላይ ጭፈራ ላይ ማለት ነው። እኔ እኮ በአይኔ እኔም አብሬ ጨፍሬ ስላየው
በሽብሸባ ጨፈሩ እርሶ? አቶ አበባየሁ ተው እንጂ ዱሮ ልጆኛ እኮ ገባኝ። በሽብሸባ ጨፈሩ ይመቻል። አሁን ራሱ ሽብሸባ ለመደነስ እንግዲህ ሲያሸበሽቡ አይቻለሁ። እኔ ለመጀመሪያ ነው ስሰማ፣ ለዛ ነው እንደዚህ ተከራከረኝ። እሺ ሽብሸባን ብቻ እግዚአብሔራዊ ያደረገው ማን ነው? እኔ አላልኩም። በሱ እኮ አልቀበልም። እኔ በጉራግኛ ማመልካለሁ፣ በወላይትኛ ማመልካለሁ። እኔም ያልተቀበልኩት ለዛ ነው። ኦርቶዶክስም ቤተክርስቲያን ብትሆን ቅኝቷ ወደዛው መሄዱ የሚቀር አይመስለኝም። እሺ እንዲናርግና ልጠይቆት። እርስዎ አቶ አበባየሁ ባይምመኘው በኢትዮጵያ ኦርቶዶክስ ቤተክርስቲያን በኦሮምኛ ቋንቋ ሲዘመር በረገዳ ቢሆን ደስ ይለኛል ነው ፍላጎቶት? ፍላጎቴ በኦሮምኛ ብቻ አይደለም፣ ገባኝ። በብሔር ብሔረሰቦች ቋንቋ ያ ብቻ አይደለም። በኦሮሚያ ክልል ገብተዋል። ህዝቡ በካልቸሩ በቋንቋ ቢሰበክ በካልቸሩ ቢያመልክ እሱ ሆኗል እኮ አሁን በካልቸሩ ቢለብስ ይረዳል። በካልቸሩ ቢለብስ አግኝተኛል። በካልቸሩ ልብ ቢለብስ በካልቸሩ ቤተክርስቲያኑን ቢቀባ ቤተክርስቲያኑን በካልቸሩ ቢቀባ በካልቸሩ ቢቀድስ በቋንቋው ቢቀድስ። አብዛኞቹ እኮ አንዳንዶቹ ንስሐ ግዕዝ ብቻ ስለሚሰበክ አንዳንድ ቦታ ስለሚቀደስ አሁን ህዝቡም እየተጫነ በኢህአዴግም ዘመን መንገድ እየተሰጠ አሁን ደግሞ በደንብ እየተለቀቀ በኦሮምኛ መቀደስ ተጀመረ፣ በኦሮምኛ መመለክ ተጀመረ፣ በኦሮምኛ መቀደስ ተጀመረ እንጂ እዚህ አዲስ አበባ አንድ የታዋቂ ዘፋኝ ወንድም ሞቶ ቀብር ስነ ስርዓቱ ላይ ሄጄ ነበር። እኔ ቀብር ስነ ስርዓቱ ላይ ኦሮሞ ቄስ አልነበረም። ቄሱ በአማርኛ ነው የሰበከው፣ ግን በትርጉም ነው የሰበከው። ደስ የሚለው ነገር እኔ እንደውም ሄጄ ቄሱ አጠገቡ እየሄድኩ ቀብሩ ሲያርቅ የማነጋገር ሙከራ ለማድረግ ሞክሬ ነበርና በትርጉም ከሚሰበክ ኦሮሞ ቄስ ጠፍቶ ነው ምናምን አልኳቸው። ህዝቡም ተንከባክቧቸው ነው አክቹዋሊ አሎ የተደረገው። አብዛኛው ቀብሩ ላይ የተገኙት ኦሮሞዎች ናቸው አብዛኞቹ። ለዛም ነው ትርጉም የተደረገው። ሉክ ቱሰች ክስተንት ስርዓት ሁሉ የተፈጸመው በአማርኛ ነው፣ ግን አብዛኛው ሰው ያለው ኦሮምኛ ተናጋሪ ነው። አማርኛ ጥላቻ አይደለም፣ ገብቷል አይደለም? አስፋራስ እንዴት ነው አንድ ኦሮምኛ ተናጋሪ ቄስ የሚጠፋው? ህዝቡን በሚችለው ቋንቋ ኮሙኒኬት ማድረግ አለበት። በሚችለው ቋንቋ መቀደስ መቻል አለበት። በሚችለው ቋንቋ መርቆ ማጽናት መቻል አለበት። ቋንቋ መግባቢያ ነው፣ ይገባኛል። ግን ከማይችለው ቋንቋዎች ብዙዎች ንስሐ ሳይገቡ ይሞቱ አሉ። ቅዳሴ ግዕዝ ሆኖባቸው ማለት ነው። ምን ብሎ ነው የሚሰማው? እምነት ከመስማት ነው። መስማትማ እግዚአብሔር ቃል ነው አይደል? ታልሰማ እንዴት ነው የሚያምነው? ታልሰማ እንዴት ነው የሚወቀሰው? ታልሰማ እንዴት ነው ምሪት የሚያገኘው? ታልሰማ እንዴት ነው የሚጽናናው? ይሄን ደግሞ መጽሐፍ ቅዱሳዊ ነው። ጳውሎስ በሚናገርበት ጊዜ ነው የሚለው ከህግ በላይ ሆኜ እያለሁ ከህግ በታች ሆኜ ያላመኑት ሰዎች ሲያይ እንደነሱ አክት ያደርግ ነበር። አንዳንድ የሃይማኖት ሰዎች ለማዳን እንደ ፈሪሳዊ ሆኖ ጸጉሩንም ተላይቶ ቤተ መቅደስ ይገባ ነበር። ግን ክርስቲያን ነው፣ ዝቅ ብሎ ነው ክርስትና። መጽሐፍ ቅዱሱም እንደዛ ነው የሚለው። ስለዚህ ያነሳንበት ኮንሰፕት ምንድነው? ከስም ጋር ነው አይደል? ያያል ስሙ እንኳን መንፈሳዊ ድርጅት ውስጥ አንዳንድ ጊዜ ተጽዕኖ አለ። ከቤተ መንግስት ተጽዕኖ የሚጀምረው ይሄ ደግሞ ለአንተ ላይገባ ይችላል። የአዲስ አበባ ልጅ ስለሆንክ ላይገባ ይችላል። ላልረዳው ይችላል። እኛ ያለፍንበት ይገባናል። ይሄ ሲባል አንዳንድ ሰዎች እንዴት እንደሚረዱ ታውቃለህ? አባየው ደሜ ጥላቻ እንደሚያራምድ የሆነ ጽንፈኛ ብሔርተኛ this is the reality። ይሄ እኮ መታረም ያለበት ሪያሊቲ ነው። ስማ እኔ ልንገርህ፣ ከቀስተ ደመና ከነ ፕሮፌሰር ብርሃኑ ነጋ በሚመራው ቀስተ ደመና ጀምሮ እስከ አንድነት ድረስ እኔ በኢትዮጵያዊነት ብሔርተኝነት ውስጥ ነበር እያቀነቀን ኢትዮጵያዊነትን። ይሄ ኦሮሞ ነው፣ ይሄ አማራ ነው፣ ይሄ ትግሬ ነው ተባብለን አናውቅም እስከ አንድነት እስከምንሄድ ድረስ። በኋላ ግን ይሄ ኢትዮጵያ የሚሉ ሰዎች ውሸታሞች መሆኑ ገባኝ። ከፕሮፌሰር መስፍን ወልደማርያም ውጪ ውሸታሞች መሆናቸውን ገባኝ። እኔ አጠገብ ቁጭ ብለው የኔን ብሔር እያንጓጠጡ ምን ዋጋ አለው? ከብት ማርባት የከብት ጭራ መከተል ነው እንጂ ሀገር መምራት አይችልም። ሀገር መምራት የሚችለው አከሌ ነው ይለዋል። ፕሮፌሰር ዶክተር ተብዬ እዛ ቁጭ ብሎ ማለት ነው። ይኸው ታማኝ በየነም ኢትዮጵያ ብሎ ሲያቀነቅን ከርሞ መረረኝ እንደውም ዋጋ ከፍያለሁ ብሎ ዞር ብሎ የለን ገባ። ጋልቫናይዝ ነው ማለት ነው። ፒውር ወርቅ አይደለም። ወርቅ በወርቅነቱ የሚታወቀው በእሳት ሲፈተን። አብዛኛው ውሸታሞች ናቸው። ስለዚህ ስም ያቅለሸልሻቸዋል፣ ምግብ ያቅለሸልሻቸዋል። እንደውም አንዳንዴ እኔ ቻሌንጅ ያደርጋቸዋለሁ። ኦሮሞ ከሰሜን የመጣውን ካልቸራል ልብስ ይለብሳል፣ ምግብ ይበላል፣ ችግር የለበትም። አብዛኛው ኦሮሞ 3/4 ኦሮሞ አማርኛም ይናገራል። ገባ። እናንተ እንኳን እኛን ልብስ ልለብሱ የኛን ምግብ ልበሉ ስሙንስ ታውቃላችሁ ወይ?
ከለር ውስጥ ታውቃላችሁ። ቻሌንጅ አድርጋቸው ኢቭን በኢህአዲግ ዘመን ብሔር ብሔረሰብ የተከበረበት ዘመን ነው አይደል? በኢህአዲግ ዘመን ካልቸራል ልብስ አንድ የኦሮሞ ልብስ ሰፊ ህዝብ ነው። ኦሮሞ ህዝብ እኮ 400 ሚሊዮን ነው። እስከ ኬንያ እስከ ታንዛኒያ እስከ ማሊ እስከ ሳውዝ አፍሪካ ኬንያ ብትሄድ አሁን ኦሮምኛ ተቻልክ በረና ኮሙኒኬት ብትደረገው ማንም በአማርኛ አናግርም። አማርኛቸው ጥምም ያለ ነው፣ አይሰሙም። በኦሮማ ነው ጠቅላላ ከዚህ ጀምሮ እስከ ናይሮቢ ድረስ። ናይሮቢ ራሱ ዝነብልኝ ማለት ነው። ኦሮምኛ ተቻልክ በረና ኮሙኒኬት ማድረግ ትችላለህ። 400 ሚሊዮን ህዝብ ነው ያለው። የዚህ ህዝብ ካልቸር እንደው ብንቀሳቀስ እንኳን ለራስ ጥቅም ስትል ካልቸራል ልብሱን እንደ ገዝተህ እንኳን ቤት አታስቀምጥም። ካልቸራል ምግቡን ታውቃላችሁ ወይ? ስለዚህ ብሔርተኛ እኔ ነኝ ወይስ እናንተ ናችሁ ብዬ አንዳንድ ጊዜ ቻሌንጅ አደርጋቸዋለሁ። እኔ ምግብን እየበላሁ ልብስን እየለበስኩ ቋንቋን እየተናገርኩ አንተ እኔን ቋንቋ ለመናገር አትሊስት ሙከራም አታረክተው ነው። አንድ ቃል ሲነገር ፊትን ኮሶ የምታስመስልተው ነው። አትሊስት እንደው ይሄ ሰፊ ህዝብ ነው፣ ኢኮኖሚካሊ ፖለቲካሊም ኢምፓክት ሊፈጥር የሚችል ህዝብ ነው። እንደ ቋንቋውን አለባበሱን አጨፋፈሩ ልማድ ብለህ የማትል ተሆነ ብሔርተኛ አንተ ነው የምትሆነው። ይሄ ቁጭት አንዳንድ ጊዜ ያናግርሃልና ተጽዕኖው ነበረ። ተጽዕኖ ተቀርፏል ወይ? ሙሉ በሙሉ ተቀርፏል ብዬ ባልልም አሁን እየተቀረፈ ነው ያለው፣ እየተሸራረፈ ነው ያለው። ተጽዕኖ ነበር። ስለዚህ ያነሳው ከኔ ስም የተነሳ ነው አይደለም? አነሳን። ግን እርሶ የተናገሩት አንዱ እንግዲህ ውልደቶትም ወደ አርሲ አካባቢ እንደሆነ ተናግረዋል። ስለዚህ አርሲ አካባቢ አብዛኛው ሙስሊም የሚበዛበት አካባቢ ይመስለኛል። አርሲ እንግዲህ እኔ በጉዞዬ ኦሮሞ ተሰዶ ሄደ ማለት የሸዋ ኦሮሞ አለ አርሲ ግን ሙስሊሞችም በብዛት አሉ እኔ ያየሁትን። ታዲያ እዛ አካባቢ ሲያድጉ ጓደኛዎት የአካባቢ ሰዎች በአረብኛ ነው የሚጠሩት ስማቸውን። ለምን አልተቃወሙም ታዲያ? እሱንስ ቢሆን ትክክል አይደለም የኦሮምኛ አይደለም ብለው ለምን አልተቃወሙም? አሁን ይሄንን ጥያቄ ሳነሳ ምክንያቱም ተመልካቾችም ለምን እንደዚህ አይነት ጥያቄ አያነሳም ብለው ሊያስቡ ስለሚችሉ ነው የማነሳውና እንደዛ ከሆነ ለምን አንድ ኦሮሞ መሐመድ ይባላል? በመስጊድ ውስጥ ለምን መሪማ ትባላለች? ለምን ፋጡማ ትባላለች? ኦሮምኛ ቃል የላቸውም? እነዛ ቃላቶች የሚተካቸው የላቸው? ምን መሰለ ሴንሲቲቭ የሃይማኖት ኢሹ ሴንሲቲቭ ኢሹ እየነካ እያነካካኸኝ ነው። ይሄም ግልጽ የሆነ ነገር ነው እኮ ስላነሱት እርሶ ካነሱት ያንን ጠይቃለሁ ያለው እኔ ከኮንስቲቱሽኑ ከመጽሐፍ ቅዱስ ነው የተነሱት። የእነሱን የሚያከብሩ ከሆነ የአረብኛ ስም የአረብኛ ቅዳሴ ቁርአናቸውን አከብርላቸዋለሁ ነው ያዘዛቸውን እስካመኑ ድረስ መፈጸም መቻል አለባቸው። ቢብሊካል ግን መጽሐፍ ቅዱሳዊ የሆነውን ነገር መጽሐፍ ቅዱስን በትክክል ስለማውቀው ማለት ነው። ለምን የዕብራይስጥ ስም ወጣ እኮ አላልኩም ነው። ዕብራይስጥ ነው ያልተጠቀምኩት። ለምን ወደ መጽሐፍ ቅዱሳዊ ስም ወጣ አይደለም ለኔ ገብቷል አይደለም። ነገር ግን የሌላ ብሔር ጽንፈኞች የኦሮሞ ስም እየጠሉ ገብቷል አይደለም። የኦሮሞ ስም እየጠሉ እያቅለሸለሻቸው ለልጃቸው የኦሮሞ ስም ሳይሰይሙ ቀርተው ወደ እኔ ድንጋይ እየወረወሩ እኔም በነሱ ቋንቋ ነው ኮቴሽን በነሱ ቋንቋ የተነገረው ስም አልቀበልም ብል ኢትስ ናቹራል። የብሽሽቅ ፖለቲካ ውስጥ ገባ እንደዛ ነው የሚሆነው እንጂ ስም እኮ ኖርማሊ ችግር የለም። አሁን ለምሳሌ ልጆቼ ስም ጠቅላላ እንግሊዘኛ ነው። የእርሶ? አዎ ወደ እንግሊዘኛ ማን ነው ስማቸው? ለምን ስማቸውን ካሉ እርሶ ካመጡት እንስማው። ስማቸው እኮ እንግሊዘኛ ስማቸው ምን? አይ አልነግርህም አልኩ። ለምን አይነግሩንም? አልነግርም። እነሱ ማስፈቀድ መቻል አለበት። እሺ ለምን እንግሊዘኛው እርሶ ነው ያወጡት? በርግጥ ልጆቹም ማስፈቀድ መቻል አለበት። አይ እርሶ ነው ያወጣሁት። ለምን መሰለህ? እኔ በ2002 ዓመተ ምህረት በኋላ ነው ይሄ ከኢትዮጵያዊነት ጎራ የወጣሁት። እሱም የኔን ቋንቋ የኔን ብሔር ሲያንጓጥጡ ስላየው አብረን የምንመራቸው ሰዎች ሲያንጓጥጡ ስላየው ኮሲ ላይ ተወለደ የለም ብዬ እንዳጫሉ እንደሳ በቃ ተመለስኩ ወደ ብሔሬ፣ ወደ ተወለድኩበት ወላደኩበት ወደሚመቸኝ ተመለስኩና ድንጋይ መወራወር ጀመርኩ። ቀጥታ እንደወጣ ኦፌኮ ነው ሄጄ ጆይን ያደረኩት። የኦሮሞ ፓርቲ ማለት ነው በፕሮፌሰር መረራ የሚመራው ኦሮሞ ግንድ ነው፣ አይገነጠልም፣ በኢትዮጵያዊነት ማዕቀፍ ውስጥ ድርሻውን እንደ ቁመቱ እንደ ስፋቱ ይዞ መጓዝ አለበት ብለው ኢትዮጵያንን መፍረስ የማቀነቅን ፓርቲ ውስጥ ነው ሄጄ ጆይን ያደረኩ። ቀጥታ ወጥቼ ማለት ነው። ቀጥታ ከኢትዮጵያዊነት ጎራ ወጥቼ ወደ ኦፌኮ ነው የገባሁት። እዛ ሆኜ ነው እዛ አመራር ምናምን ውስጥም ባልገባ መዋጮውን እያዋጣው ስብሰባን ባልሰበሰብ በአባልነት እዛ ሆኜ ነው ድንጋይ ስወራወር የነበረው። ያ ያደረገኝ ምክንያቱ ምንድነው? አብረን የምንሰራቸው ሰዎች ኢንኮቴሽን በጣም ስላበሳጩኝ ነው። አንዱ ያበሳጩኝ አንድ ነገር ልንገር።
ምርጫ ተነሳና አንድነት ውስጥ ስዬ አብርሃ ሊቀመንበር ሆኖ መመረጥ መቻል አለበት አልኩ። ስዬ አብርሃም አይመረጥም አሉ። ለምን አይመረጠው አልኳቸው። አንደኛው ወያኔ ነው፣ ሁለተኛ ትግሬ ነው አሉ። ጥያቄና አንድ ቁጥር ትግሬና ወያኔ የማይመረጥበት ነው እንደ አንድነት የተባለው አልኳቸው። አንድነት ፓርቲ ተብሎ ትግሬ እንዴት ነው ሊቀመንበር ሆኖ የማይመረጠው? ስለዚህ ተሸውጃለሁ ማለት ነው። ከዛ ሌላ ምሳ ግብዣ ላይ ደግሞ ቁጭ ብለን በምናወራበት ጊዜ ምን እንደመሰልኳቸው ማለት ነው። እንደሚሉት ስልጣን ብርጭቆ በሕፃን እጅ እንደማይሰጥሉ ስልጣን ለኦሮሞ መስጠት ጥሩ አይደለም የሚል አይነትና ከብት ይከታል የሚል አይነት ወሬ ሲያወሩ ዘመናቸው። ከዛን ቀን ጀምሮ በሳምንቱ ነው በወሩ ሪዝግኔሽን አስገባው። መልቀቂያ ማለት ነው። አወጥቻለሁ። በቃ ሪዝግኔሽን አስገባውና ወጣው። ምክንያቱም ኢትዮጵያ ስር ሪል ኢትዮጵያ ብዬ ነበር ስጓዝ የነበረው። እንደዛ ነው ወደ ጽንፈኝነቱ የገባሁት። የስሙንም ነገር ሲነሳ በዛ በሽሽቅና እልህ ውስጥ የመጣ ነገር ነው። በሽሽቅና እልህ ውስጥ እልህና በሽሽቅ ደግሞ ሁልጊዜ መርህ አይሆንም። ገባ? ምናልባት እኔ ኢሞሽናል ስለሆንኩ ስሜቴን መደበቅ ስለማልችል ብሽሽቁም ተገባበት እስከ ጥግ ህይወቱን የሚያስከፍል ሰው ቢሆን እስከ ጥግ ስለሚሄድ ሊሆን ይችላል። አግኝተኛል እንጂ በራሱ አበባየው ወንጀል ሆኖ ወይ ደግሞ ጅጅክሳ ጽድቅ ሆኖ አይደለም። እሱ ስሙን እያከበርኩለት ቋንቋን እያከበርኩለት እሱ ለምንድን ነው ባህሌን፣ ቋንቋዬን፣ ስሜን፣ አበላሌን፣ አጨፋፈሬን የማከብረው? የእሱን ሁሉ ሼር እያደረኩ እሱ የሌለ ለምንድን ነው ሼር የማረገው? እንግዲህ እንደዛ ከሆነ እርስዎን ምክንያቱም የሚያነሱቦት ስላለ አንደኛው ያው ቅድም ብለዋል፣ ብሔርተኛ ነው ብለው እኔን ያስቡኛል ብዙዎች ብለዋል። እና አንዱም ሲያነሱበት የነበረበት ምክንያት እንጀራ አልበላም፣ እንጀራ አልፈልግም። በተለይም ደግሞ ማረሚያ በነበሩ ጊዜ ይሁን እዚህ ፖሊስ ጣቢያ ላይ በነበሩ ጊዜ አላቅም፣ ብቻ አድማ ሁሉ አድርገው ነበር። እርሱ አይደለም እንጀራ አልበላም እሱ ኮንሰፕቱ ምን መሰለ? ኮንሰፕቱ ታስሬ እያለው ጨጨብሳ መጣልኝ። ጨጨብሳ ወይ ደግሞ ጩኮ አይዶን ነው፣ ከሁለት አንዱ። እሺ ፖሊሶቹ ይሄ ከየት የመጣ ምግብ ምንነቱ ስለማናቅ እናስገባም አሉኝ። ደርሶ የመጣው ምግብ ጨጨብሳ። እስቲ ድንጋይስ ቢመጣልኝ ምን አገባቸው? ሰው ቀምሶ የሚያስገባው ምግብ እንደው መርዝ ገባ እንዳይባል አልኳቸው። አናስገባም፣ ይሄ ምግብ ምን እንደሆነ አናቅም አሉ። ሆት ቴምፐርድ የሚያደርገኝ የተለያዩ ነገሮች ስለነበሩ የሚያበሳጩኝ፣ መታሰሬም በወቅቱ አበሳጭቶኛል። ከዛሬ ጀምሮ አልኩት ጓደኛዬ ነው፣ አንድ እንጀራ ብታመጣ ፊት ላይ ነው ምደፋው፣ አልበላም። ከኩማም መሄድና ለጋር ያለው ጮሮርሳ፣ ጨጨብሳ፣ አንጮቴ የተለያዩ የኦሮሞ ምግቦችን አምጣልኝ። እንጀራ የሚባል አልቀምስም፣ እንደውም እንጀራ የኦሮሞ ምግብ አይደለም አልኩ። ሌትሊ ግን ከ3 ቀን በኋላ ኢሞሽኔም ረግቦ ይሆን ወደ እንጀራው ተመልሻለሁ፣ ለመብላት ማለጌ ነው፣ ያደግንበትም ስለሆነ። ግን ለካ ደግሞ ተሳስቻለሁ። ሌሎችም ሰዎች አረሙ። እንዴት የአዳአ ጤፍ የኦሮሞ መሬት አይደለም የሚያበቅለው? የአዳአ ጤፍ አይደለም ምርጡ ጤፍ? እንዴት እንጀራን ወደ ሌላ ታጠጋጋለ? ጤፉ እኮ እኛ ጋር ነው የሚመረተው፣ የጎጃሙም እንዳለ ሆኖ ማለት ነው የሚል ኮንሰፕት አነሱና አንዳንድ ጊዜ ሰከን ብለ ቆም ብለ ታላየ በስተቀር ያው በሽቅ የምትናገረው ነገር ይኖራል። እና ለ3 ቀን ብቻ ነው ያቆምኩት እንጀራውን። አሁን ግን አቁሜዋለሁ። አሁን እንደገና አቆሙ እንጀራ? ምን ነው? ምክንያቱም እንጀራ ጤናማ ምግብ እንዳልሆነ ደረስኩበት። እንጀራ ጤናማ ምግብ አይደለም? ዳቦ፣ እንጀራ፣ ይሄ ዱቄት ጠቅላላ ጤናማ ምግብ አይደለም። ፕሮቲን በምንድነው በካርቦሃይድሬት የበለጸጉ ስለሆኑ ሄልዚ ምግብ መመገብ መቻል አለብን የሚል ኮንሰፕት ነው። ውጤትም አይቻለሁ። ጤነኛ ምግብ የሚባሉት የፕሮቲን ምግቦች ናቸው። እነሱም እንግዲህ ለትምህርት የሚጠቅም ተሆነ እንደ የተቀቀለ እንቁላል፣ የተቀቀለ ዘይት ያልገባበት ቀይ ስጋ፣ በተለይ ክትፎ ቢሆን ይመረጣል። አሳ፣ ከአሳም ደግሞ ሳልመን የሚባለው አሳ፣ ዶሮ፣ ከዶሮም ደግሞ ከብልቱ መላላጫ፣ እርጎ፣ ከእርጎም ደግሞ ግሪክ ዮገርት የሚባል፣ በጎን ደግሞ ጎመን፣ የትኛውም የጎመን ዘር፣ በጎን ደግሞ እነ ቦሎቄ፣ ጥቁር ቦሎቄ ቢሆን ይመረጣል። በጎን ደግሞ ድፍን ምስር የተቀቀለ፣ ሁሉም ዘይት ባይገባባቸው ይመረጣል። ወይ ደግሞ መጥበሻው ብቻ እንዳይዝ ጠብ ማድረግ። ይህን ምግብ የተመገበ ሰው እንዳንተ መልኩ እንደ 3 ዓመት ሕፃን ገላ የሚመስለው፣ ስቡ ይቀልጣል፣ ጮማ ይቀልጣል፣
እንደ 18 ዓመት ወጣት ተፍ 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 ይላል፣ ይራመዳል። ድብርት የሚባል ነገር የለውም ላዩ ላይ። ንዴት ስሜቱ ያሰክናል። እንጀራ ባይዘወይ ሆት ቲምፐርድ ያደረገን አንዱ እንጀራ ነው አሉ። የቦካ ስለሆነ እንጀራ ምን ያደርጋል? የቦካ ስለሆነ እና ምን ፈርመንትድ ያደርጋል? አዎ ፈርመንትድ ስለሆነ አልኮል ነገር ይፈጥራል ይመስለኛል። ደመ መውቃት ያደርጋል። ለዛ ነው ይባላል። ደመ ትኩስ ያደርጋል እንጀራው። እግዚአብሔርም ከግብጽ ምድር ውስጥ ሲል እኮ ያልቦካ ቂጣ ብሎ ነው ያላቸው። የቦካ ነገር ጠቅላላ ጥሩ አይመስልም። ብቻ ኤኒዌይ ካርቦሃይድሬት አስወግደ ሄልዚ ፋት እኮ ሄልዚ ፕሮቲን የኛ ካራክተራችን ላይ ተጽዕኖ አለው እንዴ? ተጽዕኖ አለው ይባላል። እኔ አላጠናሁትም። ተጽዕኖ አለው ይባላል። አዎ ይሄ ቱግ የሚያረግህና እርስ በርስ የሚያጨርስ የሚያዋጋ መንፈስ አለበት ይባላል እንጀራው ላይ። ስለዚህ ስለቦካ እንጀራና ቁም እንትን ምን የማደንዘዝ ነገር አለው ነው? አልኮል ነገር አለው ነው? ምንድነው? ያነቃቃል። በቃ ለጥል ሰውነትን ሞቅ ሞቅ ይጋብዛል። ሌላው ደግሞ ይሄ ቦርጭ የምትለው ይሄ ሼፕ ፕለስ የሚያረግ ይሄ ስኳር እነ ግፊት እነ ምናምን ይሄ ነጭ ዳቦ እነ ፓስታ እነ ስኳር እነ ጮማ እነዚህ ነገር ጠቅላላ በጤንነት ላይ በጣም ትልቅ ኢምፓክት አላቸው። ሄልዚ እኮ ብስጩ የሚያደርግ እኮ የተመጣጠነ ምግብ እኮ ሳትወስድ ስትቀር ነው። ብዙ ሰው በሳጫል አይደለ? ታዲያ ቁጡ ይሆናል። ኢትዮጵያ እኮ በቃ አልነካም። ምናልባት አንድ ነገር ጠቅሞናል፣ አለመገዛታችን ጠቅሞናል። ትንሽም ደግሞ ብንገዛ ምናልባት እውቀትና ልምድ ሼር እናረግ ይሆነው ይላል። ይሄንን ጦርነቱ ስመለከተው ይሄ ጎረቤት ኬንያ በእንግሊዝ ተገዝቷል። የታለ እየተዋጋለ ኤርትራዎችም የተወሰነ ተገዝቷል ይመስለኛል። የተወሰነ እነሱ ግን እንጀራ ስለሚበሉ እንደኛው ቁጦች ናቸው ይመስለኛልና እኔ በጥናት ባልደርስበትም እንደዚህ አይነት ነገር አለ። ለማንኛውም ሄልዚ ፕሮቲን ተመገብ። አንተም እንጀራን ያቆምኩት ለጤንነት ጥሩ ስለሆነ ነው። እሺ ባለፈው ለብሽሽቅ ነበር ያቆምኩት። ብሽሽቁ በ3 ቀን ቆመ። እሺ ቅርብ ጊዜ ወደ ኬንያ ሄደው ነበረ። እዛ 8 ወር አካባቢ ቆዩ። እንደዛ አካባቢ ቆዩ። 8 ወር በቆዩ ጊዜ እዛ ትንሽ ችግር ገጥሞት ነበረ የሚባል ነገር ሰምቻለሁ። እዛ አካባቢ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሄደው ነበር እርሶ? አዎ አሪፎች ናቸው። እዛ ተዋህደው ነው የሚያመልኩት። ሌላውን ችግር መጥቀሱ አስፈላጊ ባይሆንም ኤርትራውያን ኢትዮጵያውያን በጋራ ነው የሚያመልኩት። እሺ በጋራ ነው ማዕድ የሚቆርሱት። ያጣ ሰው መተባበር ሲችሉበት ትልቅ ነገር ነው። እንደዚህ በጎሪጥ አይደለም። ሆቴል በጋራ ይነግዳሉ። የኤርትራን ሆቴል ኢትዮጵያ ገብቶ ይበላል። የኢትዮጵያ ሆቴል ኤርትራን ችግር ሲመጣ በጋራ ነው የሚቆሙት። በጋራ ቋንቋ ነው ኮሙኒኬት የሚደራረጉት በአማርኛው። እዛ ደግሞ እንደ ሀገር ቤት አይደለም። ኦሮምኛን ቶሎ ነው የሚለምዱት። የሚገርም ነገር ተጣጥረው ነው የሚለምዱት። ምክንያቱም ወንዝ ያሻግራል ኦሮምኛ። እስከ ናይሮቢ ድረስ ኦሮምኛ ይነገራልና ወዲያው ኦሮምኛን kiswahili ወዲያው ይለምዳሉ። የሚገርም ነገር በkiswahili ይግባባሉ፣ በኦሮምኛ ይግባባሉ። እንደዛ አይነት ነገር አለና ኢትዮጵያ ኦርቶዶክስ ቤተክርስቲያን እዛ እንደ ሪፊውጂ ሆናቸዋለች፣ እንደ መሸሸጊያ፣ እንደ ማቀፊያ። የኛዎቹ እዛም ይኮራኮማሉ ይባላሉ። ያንተዎቹ ዘመዶች እዛ ያሉት ኦርቶዶክሶች በጣም ምርጦች ናቸው። ሄዱ። እርሶ ግን ቤተክርስቲያኗ ጋር እጃለሁ። እኔ እኮ ችግር የለብኝም። አንድ ጊዜ ለአንድ 14 ቀን ቅሊንጦ ሄጄ ነበር እኔ። እሺ ለአንድ 14 ቀን ባለጊዜ ተብዬ ባለጊዜ እየተባልኩ ለ14 ቀን መታሰሬ ራሱ ነው ይገርመኝ ነበርና ታስሬ ነበር ለ14 ቀን። እዛ ከኦርቶዶክሶች ጋር ነበር እኔ ሰግደ ነበረው። ስግደት አዎ ከነሱ ጋር ነው ማለት ከነሱ ጋር ነው መስገደው። እሺ ጣጣ የለብኝም። ጴንጤ ቤተክርስቲያንም አመልካለሁ። ግን ለእድሩ ለለቅሶ ለማህበራዊ ጉዳይ ሲባል የጴንጤ ቤተክርስቲያን አባል ነኝ እኔ። ከፕሮቴስታንት አንዱ አባል ነኝ። ስለዚህ አይ አም ኢንተራክቲቭ። ነጠላውንም ታስፈለገ ነጩ ነጠላ ለበስ አድርጌ ለአብ ክብር፣ ለወልድ ክብር፣ ለመንፈስ ቅዱስ ክብር፣ ለኢየሱስ ክርስቶስ ክብር እሰግዳለሁ፣ አብሬያቸው አመልካለሁ እስካልገፉኝ ድረስ። ግን ጴንጤ ነኝ ብዬ ብል ይክፉኝ ይቀፉኝ አላውቅም። እኔ ግን ምን ገጥሞት ነው? እስቲ ኬንያ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሄዱት ፕሮቴስታንት ኖት፣ እርሶ ወንጌላማኝ ኖት፣ እንዴት ልዛገቡ ቻሉ? አይ እሱ እንኳን ይሄን መነካካት አስፈልግ። የተወሰነ ግልጽ ቢያደርጉልኝ ለምን እንደነበረ ቢነግሩን፣ ማመስገንም ካለቦት የሚያመሰግኑት ካለ ብዬ ነው። በዛ ወድ ያ መነካካቱ አስፈልግም። ተው ሌላ ጊዜ ብናገር ይሻላል። ይቅርቦት። ፍርድ ቤት እንኳን ሲጠይቅ አንድ ጊዜ እዚህ ጉዳይ ላይ መናገር አልፈልግም ይባል አይደል? እሺ። ስለዚህ ግን እኔ ወይ የተወሰነ ትብብር ፈልግ ነበረ
የኢትዮጵያን እገዛ እፈልግ ነበርና ያን ትብብር ለማግኘት ነው እዛ የሄድኩት። አንደርስታንድም አድርገውኛል፣ አንደርስታንድም ያላረጉኝ ሰዎች አሉ። ግን አይ ዋዝ ኮምፎርታብል። ጥሩ ነው፣ ፈርሃ እግዚአብሔር አላቸው። በደንብ አስተናግደውኛል። ጸበል እና ጻዲቅ ጠዋት ላይ ለመመኑ ይቀርባል ሁሉ ጊዜ። የፍልሰታ ጊዜ በተለይ ይሄ የ2 ወር ጾም ጊዜ ጥሩ አድርጌ በልቻለሁ። ቆርሰውልኛል፣ በደንብ አውርተውኛል፣ ኢንተራክት አድርገናል፣ አይዞ ብለውኛል። እንደዛ ብዙ ተግባብተናል። አሁንም በወዳጅነት የቀጠልናቸው ሰዎች አሉ። ተሰሙ ደግሞ ላመሰግናቸው እወዳለሁ። በተለይ ሚኪ ይባል ልጅ ከዛ ከኦርቶዶክስ ቤተክርስቲያን የማይጠፋ ግቢውን የሚጠራርግ ምን የሚል ራይድ የሚሰራ በደንብ ከኔ ጋር ኢንተራክት አድርጎ እስከ መጨረሻው ድረስ አይዞ ብሎ ከጎኔ የቆመ ሰው ነበር። ሌላም ስሙን ያላስኩት ታረቀኝ የሚባል ሰው ነው። ኦሮሞ ሰው አግኝቻለሁ እዛ። በደንብ ተግባብተናል። እረፍት እዛ ሄዶ ማለት ነው። በደንብ አበረታቶኝ አይዞ ተባብለናል። እንደዛ አሉ። መንግስትንም ተቃውሞ ደግሞ እዛ ጉስቁል ብሎ የተቀመጡ ፖለቲከኞችንም አይቻለሁ። ምናልባት ብልጽግና ይሄን ተሰማ ወይ ደህንነቶች ይሄን ተሰሙ እኔ ኔጎሺዬት አድርጌ ላመጣላቸው እችላለሁ። ከፍተኛ መንግስት ተቃዋሚዎችንም እዛ አይቻቸዋለሁ። የሞተም አንድ ጋዜጠኛ ለዛ ሞቶ በ4 ቀን ውስጥ ተደናድቶ የተገኘ ክፉም አለ በጎም ነገር አለ። እንደዛ አይ ጥሩ አሳልፈዋል። ግን እስቲ ባህል እንዴት ነው? በዛ በ8 ወር በኬንያ ያለው ባህልና በኢትዮጵያ ያለው እንዴት ነው? ምን ሊዩ ነው? ባህል ኬንያን ካልም ናቸው። ኢትዮጵያን በጣም ሞቃት ነን። አንዳንድ ጊዜ እርስ በርሳችንን እንመቀኛኛለን ይመስለኛል። ኬንያኖች 24 ሰዓት ነው የሚሰሩት። ባይዘወይ የዕለት ኑሮ ነው የሚኖሩት። አንድ ፍሬ ሽንኩርት ሄደ መግዛት ትችላለህ። አንድ ፍሬ ቲማቲም መግዛት ትችላለህ። ሳይዙን ምርጠ። እንደኛ የቦካ እንጀራ አይደለም የሚበሉት። እንጀራቸው እንትን ነው፣ ቂጣ ነው የሚጋግሩት። ኡጋሊ የሚባል ምግብ አላቸው። ያልቦካ ነው። እንደው እግዚአብሔርን ትእዛዝ የሚያከብሩ። ብትገጫቸው ይቅርታ ነው የሚጠይቁ። ከአንተ ጋር አይጣሉ። ቢጣሉ ምን ጥቅም ያመጣልኛል ብሎ ጭንቅላታቸው መጀመሪያ ያስባሉ። ጥላቸው መካከል ጥቅም የማገኙት ሆነ ሶሪ ብራዘር ነው የሚሉት። ያከብሩሃል፣ ሼር ያደርጉሃል። ሰውን እንደ ሰው ትሪት ያደርጋሉ። ቡስት ማድረግ ሀብታም ባለ ብዙ ፎቅ ነው። ሲምፕል መኪና ይዞ ሲሄድ፣ ሲምፕል ምግብ ቤት ገብቶ ሲበላታል አለኝም ብሎ ሲያቅራራ ትመለከት። አክት ሲያደርግ እርስ በርሳቸው ደግሞ ቸገረኝ ታርክ ኢቭን በኤምፔሳ ያልተማረችው ጥቅ ስልክ ይዛ እንደኛ ቴሌብር አይደለም። እኛ ቴሌብር እኮ ኦንላይን ታሎንክ መክፈል አይችልም። ሞባይል ባንኪንጋቸውም ኦንላይን መሆን አያስፈልገውም ለመክፈል። ኤምፔሳቸውም ኦንላይን መሆን አያስፈልግም። ታክሲ እየሄድክ ቴሌብር ስላቸው አሁን እዚህ የለንም ይሉኛል። መልሰው እኔን ያንጓጥጡኛል። ካይሳሊስ ክረ እዛ እንደዛ የለም። በቴሌብር ትከፍላለህ። እንትኑ ራሱ አታሳያቸው። አንዳንድ ልታሳቸው አይጠይቁም። በቃ ከፍሏል ብሎ ያምኑ ይተማመናሉ። ከፍሏል ብሎ ያምኑሃል። አሁን እዚህ ቢሆን እንዴት ይሆናል? ዴታ ላሳየ ማጅራት ነው። ኔትወርኩም አንዳንድ ጊዜ ደረሰኛ ያመጣልህ ይይዛል። እኔ አንድ ጊዜ ፍቅሬ ከመስፋኛ ገብተን ከጓደኞቻችን ጋር 4000 መክፈል ሲገባኝ 16000 ከፈልኩ። ኔትወርኩም ቢብሎ ነካ 4 ጊዜ ነካው። እግዚአብሔር ይስጣቸው ማግስቱ መለሱልኝ እንጂ ከስሬ ነው የወጣው። ደብል ያስከፍላል። ይሄ እዛ ግን ጠቅ ነው። በቃ ጠቅ ነው። ወዲያው ሜሴጅ ይደርሳል። ወዲያው ደረሰኝን አውጥተህ ታሳያቸዋለህ። እና በቴክኖሎጂም በጣም ሄደዋል። ተራ የቤት መቤት የምትላት ቴክኖሎጂም በጣም ማኒፑሌት አድርጋ ትጠቀማለች። ንጽህናን ግን አዲስ አበባን አክልም። አዲስ አበባ የዓለም ስታንዳርድ ኒውዮርክ ነው የሆነችው። በዛ በኬንያ ስታንዳርድ ስትመለከተው ማለት ነው። ምልስ ነው ሰው፣ ምልስ ነው ፖለቲከኛ፣ ምልስ ነው ደምፍል አይደለም። ትዝ ይልሃል የኬንያው ማን ሩቶ ነው የሚባለው ፕሬዝዳንት፣ የኡጋንዳ ፕሬዝዳንት በጉልበት ባህር በር ወስዳለሁ አለ። ምን በጉልበት አስወሰደን እንሰጣለን በነፃ አለው። በቃ ሲምፕል አዛት። ኢሳያስ ይኸው አልሰጥም ብሎ ግትር አድርጎ ይዞ የለ እንደ በመቀኝነት ይሄው የእንጀራ ኢምፓክት ይሆን እንዴ? ምንድን ነው እሱ እንደዚህ የሚያደርግላለው? አንዳንድ ጊዜ ደመቀዝቃዛ ናቸው። ሙስና በጣም አለ። ሙስናም ሲበሉ ህዝቡን እየጎዱ አይደለም ይበሉት፣ ትንሽ ነው የሚቀብሉ። እንደኛ ጭምድ ያደርጉ። የኛ ደብቆ ነው ይበላል። እዛ ፊት ለፊት አምጣ ነው የሚሉዋ። ምንሰጣቸው ትንሽ ሽልንግ ነው። በ100 በ50 ሽልንግ ሊገላገሉ ይችላል። ግን ፊት ለፊት ነው የሚወስደው። ዋና ኃላፊው ፊት ለፊት ነው የሚወስደው። እዚህ በድብቅ ነው እኮ ሚሊየንስ እኝክ እንደሚያደርጉት አይደለም። ብሩ እዛው በዛው ነው ሮቴት የሚያደርገው በዛው። ለምሳሌ እዚህ
ኮንትሮባንድ በየመንገዱ ይያዛል፣ ሰው ይፈተሻል፣ ሻንጣ ይጎሳቆላል። ኃይሌ ገብረስላሴ አንዴ ኮምፕሌክስ ሲያደርግ ሰምቻለሁ። ቡና በጦር ይወጋል ምናምን ይላል። ንብረት ዲስትሮ ነው የሚሆነው። በአግባቡ ራሱ አይፈትሹም። እዛ ፍተሻ የሚባል ነገር የለም። ሀሺሽ እንዳይገባ ሻንጣን ታሰልፋለህ። በባስ ስለሄድኩ ማለት ነው። ውሻው አሸተዋል። ጦር መሳሪያ ከተገኘው ይቃጠላል። ጦር መሳሪያ ብዙም አይጠረጥሩም። አይገርምም? እንዲህ በእጅ ምናምን መጥተው አይዳብሱም። ሻንጣ አይፈተሽም። አሽሽ ብቻ እንዳይገባ ውሻ እንትን ይሉታል። ኢትዮጵያን ድንበር ከተሻገርክ በኋላ ሙሉ መኪና እህል ጭነ ብትሄድ የንግድ ፍቃድ የሚጠይቅ የለም ምናምን። ከዛ ደግሞ ከናይሮቢ ወደ እነሱ ወደ ጋምቦ ሙየሌ ስትመጣ የፈለከውን ዕቃ ጭነ ብትመጣ ማንም መንገድ ላይ የሚጎረጉር የለም። በቃ ኢኮኖሚው እንደ ልብ ነው የሚሄደው። ይፈሳል። የብሩ ፍሰት አይቆምም። በቃ ገቢ ነው፣ ይፈሳል። እዚህ ነዳጅ ሰልፍ ለፖሊሶች እንደውም ሰልፍ ለሚያስጠብቁ የሥራ ዕድል ከፈተላቸው ይባላል። አብጧል አሉ፣ ኪሳቸው አብጧል አሉ። ሰልፍ የሚያስከብሉ ፖሊስ እዚህ ኢትዮጵያ ውስጥ የነዳጅ ሰልፍ አልሰጠም። አንተ ጉቦ ሰጠህ? እኔ አላውቅም። ኧረ ተው። እኔ ወይ ሰልፍ አስከባሪ ፖሊሶች ራሳቸው እየተቀበሉ ወረፋ አቢዩዝ ያደርጋሉ አሉ። ሰልፍ የሚባል ኬንያ አለ። ምንም እንኳን የባህር በር ቢኖራቸው ሰልፍ የሚባል የለም። 40 ብር ተጨምሮ መኪና እንዳይንቀሳቀስ ሁሉ ህዝቡ ወጥቶ አግደው ነበር። የኢትዮጵያ በነዳጅ ይቀንሳል ይመስለኛል። ኢትዮጵያ ቅናሽ ሆኖ ዩጋንዳ ቅናሽ ሆኖ እንዴት ነው እኛ ጋር የጨመረ ብለው ይህን ሰማቸዋል። መንግስት ደግሞ የሚገርም ነገር ወዲያው ያርማል። ሰልፍ ይወጣሉ ምናምን ይላሉ። ፖሊስ ወጥቶ አይተኩስባቸው፣ ምን አይደበድባቸው፣ ወደ ቤታቸው ተመልሰው ይገባሉ። ምናልባት የእንግሊዞች መገዛት ኢምፓክት እንደሆነ አላውቅም። አንድ ሰልፍ አላየውም ነኝ። ይሄ ሆርሙዝ ሰርጥ ተዘጋም በኋላ ማለት ነው። ሶ ሲስተማቸው ሞር ስታብላይዝ ነው። የኛ ወደዛው እየሄድን ያለ ነው። ነገር ግን ብዙ መስተካከል አለባቸው። ነዳጅ ጥሪ ሊኖር ይችላል። ነዳጅ ሰልፍን በማሰለፍ ሙስናን ምን አመጣ? ነዳጅ እየወሰዱ ጎረቤት ሀገር ወይ ደግሞ ደብቆ በኮንትሮባንድ መቸርቸርን ምን አመጣው? ህዝብ እየተሰቃየ አንድ ቀን እንዴት ወረፋ ይጠበቃል? ሲስተሙን እኮ ሲምፕሊ ማስተካከል ነው። ሃይጃክ አድርገውታል። ከላይ እንዳይስተካከል ጠቅላይ ሚኒስቴሩና በስር ያሉ ኦፊሰሮችን ከስር ያሉት ሃይጃክ አድርገው ነው የሚጫወቱበት የሚመስለኝ። እና ይሄ ኢትዮጵያ ውስጥ መስተካከል ያለበት ነገር ነው። ኬንያ ሲስተማቸው በጣም አሪፍ ሲስተም ነው ከነጉለቱ ማለት ነው። ግን ንጽህናን የኮሪደር ልማትን አሁን ከኛ ኮርጆ የወንዝ ዳር ልማት ምናምን ጀምረዋል። ግን እርሶ 8 ወር ቆይተዋል። በ8 ወር ኢትዮጵያ ሌላ ተአምር ውስጥ ገብታለች። ክፍለ ሀገሮችም ቢሆን አዲስ አበባም ቢሆን የነበሩት እይታ እንዴት ነበረ? በ8 ወር ውስጥ ምን ተቀየረበት? በጣም ብዙ ነገር ተቀይሯል። ሊቀየርም እንደሚችል አውቃለሁ። መጀመሪያም አውቃለሁ። ምክንያቱም ጠቅላይ ሚኒስትሩ በጣም ፓሽን ፉል ሰው ናቸው። በጣም የሚሰሩትን ነገር በቁጭትና በእልህ ነው የሚሰሩት። ላሰቡት ነገር እንደ መጽሐፍ ቅዱስ ላይ ያለው ማን ነው እሱ የንጉሥ ዳዊት አያት ሰውየው አይረፍቅም የተባለው ይህን ነገር ሳይፈጽም የሩት ቦዔዝ ነው። ቦዔዝ እንደ ቦዔዝ ናቸው። ያሰቡትን ነገር ለመፈጸም እስከ ግራስ ሩት ድረስ ነው የሚወርዱት። እኔ አንዳንድ ጊዜ ይሄንን እቅድ ምን አይነት አእምሮ ነው ያመነጨው እላለሁ። አለመደነቅ እኮ አችልም። ከየት መነጨ? ኤአይ ሰራላቸው ወይ? ፈረንጅ መጥቶ አቀደላቸው ወይ? እና አዳነች ሌሎች ከተሞችን ሄደው በሚጎበኙበት ጊዜ ኮርጆ እኮ በትክክል መኮረጅም እኮ ትልቅ ነገር ነው። በትክክል መኮረጅ እኮ አንድ አሁን 12ኛ የደረሰ ልጅ አለኝ። ኬጂ እያለ ማነው አንደኛ ደረጃ እያለ ጓደኞቹ ሊኮርጁ ስሉ ስህተት መልስ ይጽፋል። ከዛ ኮርጆ ከጨረሱ በኋላ ያጠፋና ትክክለኛ መልስ ይጽፋል። እንደዛ እያደረጋቸው ይጥላቸው ነበር። በትክክል አልኮረጁም ማለት ነው። እነሱ ያሳያቸዋል። ስትመጥ ኮርጃሉ፣ ያጠፋና ትክክለኛ መልስ ይሙላል። በትክክል ተኮርጆ እንኳን ቢሆን በትክክል ኮርጀዋል። ከተማው ድባቡ እኮ ተነቃቅቷል። ድብርት እኮ ጠፍቷል። ድግምት መዋርት ሁሉ የተጠረገ ይመስለኛል። ንጹህ አየር ተነፍሳለህ፣ ቀለል ይልሃል። ና ተደነቅ ያለው ነፍስ አልቀረልኝም። ሄጄ በመጣበት ጊዜ አንዳንድ መንገዶች እኔ አዲስ አበባን ከአፍ እስከ ገደፋው ነድቼባታለሁ። ያልነዳሁበት የለም። በቅንጅት ጊዜ የተፈዋከር ነው፣ በአንድነት ጊዜ የተፈዋከር ነው። ያልነዳሁበት ያልቀሰቀስኩበት ሰፈር የለም። ግን ሰፈሮቹ አሁን አንዳንድ ጊዜ ድየት ነው ያለው ጥላሉ። ምልክቶች ሁሉ ጠፍተው ማለት ነው። ትልቅ የልማት ስራ ነው የተሰራው። ትልቅ የልማት ስራ ነው የተሰራው። ክፍለ ሀገሮቹም ቢሆን አየር መንገዱ በለው ፋብሪካው በለው የተለያዩ ሎጆች የተሰሩት እነ ኮይሻ በለው እነ ምንድነው ወንጪ የሚባለው በለው
ቀላል ስራ አይደለም የተሰራው። እዛም ሆኜ በሚዲያ እከታተል ነበር። ትልቅ የሚያስገርም ከውርደት ሀገሪቱን ማለት ነው ሊያወጣ የሚችል ዘመን ተሻጋሪ ጄኔሬሽናል ስራ ነው የሰሩት እና ጠቅላይ ሚኒስትሩ ዳይሬክሽን እየሰጡ እስከ ግራስ ሩት ሌቭል እየሄዱ የማስፈጸም አቅማቸው ትልቅ። ግን ምን ተሰማዎት? የመጀመሪያ የኮሪደሩን ጽድት ያለ መንገድ ሲረግጡ ምን ተሰማዎት? እንደው በፊትም ተናግሬ ያለው ይሄ ፒያሳ አካባቢ ሲሰራ ሄጄ ኢንተርቪው ምናምን ሰጥቻለሁ። እንደዛ ዱባይ መሄድ አያስፈልግም እያልኩ ነበር። ያው ወቅት አደርጋለህ፣ ኪስ ባዶ ቢሆን እንኳን ወቅት አደርግበታለህ፣ ንጹህ አየር ትነፍስበታለህ፣ ከልጆች ጋር ፎቶ ትነሳበታለህ። ቲክቶከርም ተውምት ደግሞ ቲክቶክ ትሰራበታለህ። ውጭ ሀገር የሚጎበኙ ተመጡ ዋው ኬንያኖች ሲደነቁ አላየህ እንዴ? እንደውም ኢቭን እኔ እንደውም የገጠመኝ ሙሽሮች ራሱ በፊት የሆነ መናፈሻ ምናምን ሄደው ነበር የሚነሱት። አሁን በየሰፈሩ ሁሉ መናፈሻ ሆነ። ደሃ ወዳጄ አንድነት ፓርክ ወይ ደግሞ ቦራ ምናምን አሚዩዝም ፓርክ በፊት ሲሮጥ የነበረ አሁን ደሃው በእግሩ ወክ አድርጎ ብዙ ህዝቡ ወክ ማድረግ አይወድም እንጂ በእግሩ ወክ አድርጎ ትንሽ እኮ አዲስ አበባ ወኪንግ ዲስታንስ አንዳንድ ጊዜ ልታቋርጠው የምችለው ነገር ነው። ያን አስቸጋሪ ወክ አድርጎ ንጹህ አየር እየተነፈሰ ከልጆቹ ጋር እየተዝናና እየተሯሯጠ ቱሪስቶች ራሳቸው አንተ እኮ ቤት ስትቀበር በእኛ ካልቸር ቤትን አሳምረ አንተ የማበላውን ነገር ጋግረ ቀቅለ ቤት ቀለም አስቀብተ ምን ብለ ነው እንግዳ የምትቀበለው? ይሄ ነው ያው ትላልቅ ነገር ናቸው። አንዳንዱ ብልጭልጭ ነው ምን ብለው ሲተቹ አያለው። ይሄን ማን አለበት? ማን ሰራው? ንጹህ ነገር እኛ አይወድልም እንዴ? የተበለጨለጨ ነገር እኛ አይወድልም እንዴ? ሰፊ መንገድ እኛ አይወድልም እንዴ? ትራፊክ ጃሙም እየቀነሰ ይመስለኛል ሰልፍ ታሌለ በስተቀር እንደ በፊት የተጨናነቀ ነገር አየሩ ቀረል አለ ነው እኮ የሚል። እንደው ሰይጣኑ ከተማ ተጠርጎ የወጣ ነው ወይ እላለሁ። ምክንያቱም ሰይጣን አንዳንድ ጊዜ ቆሻሻ ስውር ነገር ነው አይደለም ያለው። አዲስ አበባ ሙሉ በሙሉ ምን በጀልባ የሚከድበት አለ አሉ። እዚህ አዲስ አበባ ውስጥ አላየሁኝም። እየተሰሩ ነው። የወንዝ ዳር ልማቶች ላይ እየተሰሩ ነው። እንደ አጋጣሚ መኪና እጄ ላይ ስለሌለ በወቅቱ ሰው በመኪና ብቻ እንደማይኖር ቅድም እንዳልኩ ያስተምረኝ ዘንድ እግዚአብሔር መኪና እጄ ላይ የለም። ወይ አንተ እንደው እግዚአብሔር ታሳሰበ እመርቅሃለሁ። አንድ ቀን ዞር ታደርገኛለህ ወይ ደግሞ የማፈልገው አንድ መኪና ታለ እንደው ፓስተር ሶፊ በምታመልከው ችግር የለም አይደለም የማትፈልገው ታለ ዞር ታደርገኛለህና የልማቱ ስራ አንድና የብል ነው። እኔ አንዳንድ ጊዜ እላለሁ ሆዴ እየተራበ አሁን ይሄ ኮሪደር ልማት ምንድን ነው ፕሮጀክት እያሉ የህዝቡን ብር ጨርሰው የሚያስርቡን እላለሁ። የኢኮኖሚ መናጋት የኑሮ ውድነቱ የኔንም ያናጋው ነገር ስላለ ማለት ነው። ወረስትም ነገር ገጥሞኛል። የምሰራቸው ድርጅቶች እንዲህ ሼክ ሆነው የተዘጋጉ ድርጅቶች አሉ። አንድ ብር እስክታጣበት ጊዜ ድረስ የተቸገርኩበት ጊዜ አለ። ግን ከችግሬ በላይ ማሰብ መቻል አለብኝ። ገብቷል? እኔ የተቸገርኩ የኔ ፋሚሊ ተቸገረ ማለት ሀገር ከኔ ጋር ትቸገር ማለት አይደለም። ይለፍላት ሀገሪቱ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይለፍላት ትቆንጅ። የሰላም ጉዳይ አልተቀረፈም። እሱ በደረጃ የሚቀረፍ ይመስላል። የኑሮ ውድነት ጉዳይ አልተቀረፈም። ግን ህዝቡ ያው በልቶ እያደረ ነው ያለው፣ እየወጣ እየገባ ነው ያለው። ይሄን ደግሞ ሂደት በሂደት የስንዴ ምርቱ፣ የአትክልትና ፍራፍሬ ምርቱ፣ የተከልናቸው ማንጎዎች በቢሊዮን የተተከለው ችግኞች በሚደርሱበት ጊዜ ይሄ የስንዴ ምርት የብልጽግናም ነዶ ይመስለኛል። የስንዴ ምርት በሚደርስበት ጊዜ፣ ድንቹ በሚደርስበት ጊዜ፣ ቡና በሰፊ የሚመረትበት ጊዜ፣ ፍራፍሬ አትክልቱ በሚመረትበት ጊዜ ወደፊት የኑሮ ውድነቱ እየቀነሰ የሚሄድ ይመስለኛል። እንዲሁም ደግሞ ከስር ያሉ ሌባ ኦፊሰሮች እንደ ነዳጅ የሚያወሳስቡ ኮንትሮባንዲስቶች፣ በህዝብ ላይ ደግሞ ስግብግብ የሚባሉ ነጋዴዎች ራሳቸውን የሚያስተካክሉት ሆነ መንግስትን የመንግስት ሲስተም ሃይጃክ የሚያረጉ አካላት እጃቸው የሚሰበሰብ ሆነ አይ ቲንክ ጠቅላይ ሚኒስትሩም አሁን ተመርጦ የሚቀጥሉ ይመስለኛል። እነሱን ይሄ ጣታቸውን እያጠለቁ የሚሰርቁትን ወጪ ሰራቂዎች ይሁዳዎች፣ አንዳንድ ሰው እኮ ከክርስቶስም ይሰርቃል። ይሁዳ ከቅሪቱ ሌቦች እየተመጠሩ እኔ እኮ በጣም የሚገርም ይሁን እንደሆነ ታውቃለህ ፓስተር ሶፊ። እሺ ሰው ለአንድ ቤት ይጓጓል፣ ለአንድ መኪና ይጓጓል፣ ለአንድ ሚስት ይጓጓል፣ ለአንድ ለሚተኛበት ጥሩ አልጋ ይጓጓል። ከዚህ ያለፈ ዱባይ ፎቅ፣ አሜሪካ ፎቅ፣ በሚስቶቻቸው በልጆቻቸው አካውንት የሚገባው ብር ኃይለ ሥላሴ ምን ተጠቀሙ? እዛ ባንክ ስዊስ ባንክ አስገብተው ጥሩ አይደለም የሚወጡት። ጋዳፊ ምን ተጠቀመ? ወዳጄ ምን ተጠቀመ? በልጃገረድ አጃቢዎች የሚታጀበው ጋዳፊ
ሀገራችን እንኳን ሲመጣ በላችን ላይ ሲያናፋ የነበረው ግመል ታንክ አንዳንድ ጭኖ የሚመጣው ጋዳፊ ምን ተጠቀመ? ምንስ ይዞ ሄደ? ሳዳም ሁሴን በወርቅ መጸዳጃ ላይ ነው አሉ የሚጸዳዳው። ምን ተጠቀመ? ጥሎት አይደለም ሄደው? ከጉድጓድ አይደለም ያወጡት የገደሉት? በሀገራችን በትግራይ ጦርነት ጊዜ ውጭ ጉዳይ ሚኒስቴር የነበረውን ጨምሮ ትልልቅ ሰዎች አልወደቁ? የሰበሰቡት ሀብት አዳናቸው፣ ጠቀማቸው። ጠቅላይ ሚኒስቴሩ ራርተው ምህረት ያደረጉት የተረፉት ተርፈዋል። እነዚህ ማውስ ስልጣን ላይ ያሉ የብልጽግናን ባለስልጣኖች ጠቅላይ ሚኒስቴሩንና ምናልባት አዳነች አቤቤ ሌሎችን ባለስልጣን ሃይጃክ ለማድረግ የሚሄዱ ከስር ማለት ነው እያበላሹ። አንዳንዱ ኦፊሰር ባለሙያ ሆነው መንግስት እንዲፈርስ የሚሰራ አለ። ጉዳይ ልታስፈጽም ስትሄድ ጉዳይን አይፈጽምልህ። ከዛ ጠቅላይ ሚኒስቴሩ ማስተካከል አልቻለም እያልክ ያወግስት እንትን ትላለህ። ጠቅላይ ሚኒስቴሩ እኮ መረጃ የለው። አንድ ጊዜ እኔ የሰፈር ሚሊሻ አይደለሁም ብለዋል። ስንቱ ይደርሳል። አንድ ፋሚሊ መምራት ከባድ ነገር አይደል እንዴ? አንድ ሚኒስቴር መስሪያ ቤት መምራት ከባድ ነገር አይደል እንዴ? አሁን አንተ እዚህ ሚዲያ ውስጥ ቀጥረ የምታሰራቸው ሰዎች አሉ። በልብ ስፋት ታላስክ በስተቀር ስንት አይነት ባህሪ ያለው ሰው አለ። ስንት ጸጉሩን የሚያስነጭ ያለ እያበላው እያጠጣው ደሞዝ እየከፈልከው አድቫንቴጅ አዙሮ 13 ቁጥር ሚስማር ሊመታብህ የሚችል እነኚህ ደረጃ በደረጃ ገብቷል እየጠራ ደረጃ በደረጃ እየጠራ ለሀገር የሚያስቡ በፓሽን አንድ ነገር ልንገርህ። አሜሪካ ተተመሰረተችና ኮንስቲቱሽን ሴት ተደረገ ወደ 280 ዓመት ሞልቶታል። ጆርጅ ዋሽንግተን የሚባል የመጀመሪያው ሰው selfless from selfish behavior they have to come to selfless behavior selfless ስለነበሩ ዘመን ተሻጋሪ ህገ መንግስት መሰረቱ። አሜሪካ በሲስተም ነው እስከዛሬ የምትመራው። ራሳቸውን መልቀቅ መቻል አለባቸው። ሰልፍለስ መሆን መቻል አለባቸው። ከሰልፊሽነት ሰልፊሽ ባለሀብት ምን ያደርግለታል? ባለሀብቱ ፎቅ በፎቅ ላይ ደራርቦ ንብረት በንብረት ላይ ደራርቦ ሮንግ በሆነ መንገድ ማለት ነው፣ ትክክለኛ ባልሆነ መንገድ። በትክክለኛ መንገድ ያገኝ ችግር የለውም። ያገኘውን ማካፈል ነው ያለበት። ድሃው ተርቦ እኮ ነገ ሀብታሙ የሚኖር ይመስላል። ሰላምታ ሌላ ሀብታሙ የሚበላ ይመስላል። የአማራ ክልል ባለሀብቶች ለምን እየሸሹ ወደ አዲስ አበባ መጡ? አብዛኞቹ የሞቱ የሉ ያፈሩትን መብላት ያቃታቸው። ሰላምታ ሌላ ባለሀብቱ መብላት አይችልም። ሰላም የሚነሳው አንዱ ደግሞ መልካም አስተዳደር እጦት ነው። ሌሎቹ አብጦ ወደ ጫካ የገቡት እንዳሉ ሆነው ህዝብ አንዳንድ ጊዜ ሰላም ሊነሳ ይችላል። ተተራበ ፕሮፌሰር መረራ ነው የተራበ ህዝብ መሪውን ይበላል አይደል? ሊበላ ይነሳ ይሆናል። ሰው ከስር ያሉ የሚጠላልፉ ኦፊሰሮች በሚቀጥሉት 5 ዓመታት ጥርት ተደርገው መታረም መቻል ያለባቸው ለህዝብ የሚያስቡ ሰልፍለስ የሆኑ ራሳቸውንና የራሳቸው ፋሚሊ ጎድተው ህዝብን የሚጠቅሙ መሆን መቻል አለበት። ሎጂኩ እኮ ስልጣን ማለት ህዝብ ከስልጣኑ ቆርሶ አስተዳደርን ብሎ ለሆነ ቡድን ሰጠ ማለት ነው። እንደውም የበር ላይ ጆንያ ነው መሆን ያለባቸው። ጆንያ እንኳን ለገጠር ነው። የበር ላይ ምንጣፍ ህዝቡ እግር እየጠረገባቸው የሚገባ መሆን መቻል አለበት እንጂ ራሳቸውን ቆፍሰው ጠቅላይ ሚኒስቴሩ እንዳሉት በር የሚከፈትላቸው ባለስልጣኖች ሱፋቸውን አሳምረው መልካቸውን አሳምረው አሁንም 1000 ዓመት አይኖር ገባ 1000 ዓመት አይኖር ችግር የለውም። ልጆቻቸውን ያስተምሩ፣ መኖሪያ ቤት ይኖራቸው፣ መኪና ይኖራቸው። ከዛ ያለፈ ግን እያግበሰበሱ ህዝብ ላይ የሚፋንኑ ባለስልጣኖች እርምት መውሰድ መቻል አለባቸው። የመንግስት ስርዓት አልፈዋል። እንዲሁም ደግሞ በተፎካካሪ ፓርቲዎች መካከል በብዙ አሳልፈዋል። እንግዲህ ፓርቲዎች ቀያይረውም ቢሆን እና ከዚህ አንጻር ከብዙ መሪዎች ጋር እንዳሳለፈ ሰው ጠቅላይ ሚኒስትር እንዴት ይገልጿቸዋል? ጠቅላይ ሚኒስትሩ ምርጥ ሰው ነው። እነሱ ወደ ስልጣን ከመውጣታቸው በፊትም የተወሰነ ቀናት ያገኟቸው ይመስለኛል። እሳቸው የሚያስታውሱ ይመስለኛል። አንድ ጊዜ እንደውም ደውለውልኝ አግኝተው ኦሮሚያ ምክትል ሆነው ደውለውልኝ እንዲህ በስልክ ተነጋግረናል። የሆነ መጽሐፍ ላይ ስልኬን ጽፌ መጽሐፉን ላኩላቸው ለእሳቸውና ለማና እሳቸው ደውለው አመሰገኑኝ። መጽሐፉን ካነበብኩ በኋላ ደውልልሃለሁ። ምን ቁም ነገረኛ ናቸው፣ ይደውላሉ ለሰው። እንደው ጠቅላይ ሚኒስቴር ተሆኑ በኋላ መጽሐፉን ጥለዋት እንደሆነ አላገመለሁልኝም። በስብሰባ በተለያየ ጊዜ ተገናኝተናል። አንድ ጊዜ እንደውም 2 ወንዶች ልጆቼን ይዤ ነው እጄ ያገኘኋቸው በስብሰባ ነው። ገቢና ተቀምጬ ነበር። ሰላም ብለው ልጆቼ ስመው ምናምን እንደዚህ ነው ያለፉትና ሲመጡ ትንሹ ልጄ ነው እንዲህ ሰላም ያሉት። መጀመሪያ ሲወርዱም የታቀፉት ትንሹ ልጄ ነበር እና ሲምፕሊሲታቸው በጣም ይመቸኛል።
እንደኔው ቀለል ያሉ ናቸው። ቀለል ያሉ ማለት አያካብዱ፣ ሰውነታቸውንም ሪኮግናይዝ ያደርጋሉ። አንዳንዱ እኮ ንጉስ ይሰራዋል። ገብቷል። ለምሳሌ መለስ ዜናዊን ብትወስድ በጣም ራሱን ጋር ዶሩ ቆኖ ነው ሲመራ የነበረው። ጠቅላይ ሚኒስትሩ ተዋህደው ነው የሚሞሩት። ከሙሽራ ጋር ይነሳሉ፣ ይቀላለዳሉ፣ ኳስ ይጫወታሉ። የኛ ሰው ደግሞ ተኮፍሶ ሄደው ነው መሰለኝ ይፈልገው። ሶ ሲምፕል ኢንተራክቲቭ ናቸው። ከሙስሊሙ ጋር ይበላሉ፣ ከኦርቶዶክሱ ጋር ሄደው ያስታርቃሉ፣ ይበላሉ። ከጴንጦችም ጋር ይበላሉ። አንዳንዱ እንደውም ይሸልማሉ። ገባ? ይሄ ሲምፕሊሲቲ። ማዕድ ይቆርሳሉ፣ ቤት ፈረሳ ላይ ይሳተፋሉ። ጦርነትም ታስፈለገ ደግሞ በኢትዮጵያ ለመጀመሪያ ጊዜ ምናልባት ከዱሮ ነገስታት ውጪ በዚህ በዘመናዊ በዓለም ላይ ሚሊተሪ ለብሶ የተዋጋ መሪ እሳቸው ይመስሉኛል። እንደው በዘመናዊው ዓለም ማለት ነው። እና ይሄ ብቻ አይደለም፣ ዲሊቨር ያደርጋሉ ፕሮጀክቶችን። በጣም የሚገርም ምንም እኮ አፕሪሺዬሽን እንደው ዝም ብሎ ዜሮ አፕሪሺዬሽን አይደለም። እንዲህ አይነት የሥራ ባህል በኢትዮጵያ ውስጥ ፈጠሩ እኮ። ትጉ ሰራተኛ ደግሞ አዳነች አቤቤን አግኝተዋል። ፕሮጀክቱን በቃ ይፈጽሙታል። መፈጸም ብቻ አይደለም፣ በጥራት በጣም እዚህ ሀገር አይመስልም። አንዳንዱ አንተ በ6 ወር በ3 ወር የሚሰራው ስራ ብትመለከት እኮ እንዴት አሰሩት። ይሄን አፕሪሺዬት ያላረግ ምንድን ነው አፕሪሺዬት ምናረገው? ኬንያውን ጫውን እስከ ምሽቱ 6 ሰዓት 7 ሰዓት 8 ሰዓት ሱቅ ክፍት ነው፣ በቃ ገበያ ነው። የኛ መርካቶ ግን 12 ሰዓት ላይ ነው የምትከረቸመው። ገባ? አሁንማ እዚህ አካባቢ ራሱ መሀል ከተማ ላይ ራሱ 3 ሰዓት ላይ ሰው ጭር ይላል፣ 4 ሰዓት ላይ ጭር ይላል። ኬንያ አልኩ 7 8 9 ሰዓት ድረስ ሞቅ ያለ ገበያ ነው። ቀን መንግስት ስራ ሲሰሩና ማታ ሸቀጣቸው ዘርግተው ይሰራሉ። ጠዋት ላይ ብቻ እንደኛ እንትን አይሉም። 3 ሰዓት 4 ሰዓት አካባቢ ነው ሱቃቸውን የሚከፍቱት። ማታ በደንብ ይሰራሉ፣ አምሽተው ማለት ነው። ትጎች ናቸው። ይሄ የስራ ባህል ከመንግስት ስትራክቸር ውጭ ወደ ህዝቡ መውረድ መቻል አለበት። አንዳንድ ጊዜ የኛ ህዝብ የስራ ባህል የለውም። ታውቃለህ፣ የስራ ባህል የለም። 30ም ቀን በዓል እንደሆነ ታውቃለህ። አንዳንዱ በደንብ ተሄድክበት 30ም ቀን የግብፅ ተጽዕኖ ነው። ልንገርህ፣ እግዚአብሔር ይገስጻቸው ግብጾችን። ጠላልፈው አመጡብን። ጠላልፈው ጳጳስ ከግብፅ ነበር የሚሾምብልን ኃይለ ሥላሴ እምቢ እስካሉ ድረስ ያልጫኑብን ነገር የለም። ኬንያ ብትሄድ ፍየሏን አርደ ሸኮና ይበላል። ይሄን አንገቷን አይጥሏትም። ሁሉ ነገር ጥሜው ነጩን አጥንት ብቻ ነው። የበሬው ጭንቅላት ምንም አይቀርም። ነጩ አጥንት ነው የሚጣለው። ትናንሽ አሳዎች ከነ አይኗ ጠባብሰው ነው የሚበሉት። ምን የማይ አንጀት የክብር ምግብ ነው። መንገድ ላይ እኛ ጭንቅላት እንጥላለን፣ አንጀት እንጥላለን። አበላላችን ራሱ ትክክል አይደለም። ገብቷል? መታረም መቻል አለበት ይመስለኛል። ጠቅላይ ሚኒስትሩ ምንድን ነው ያሉት? ሽንኩርት ነው የምንበላው፣ ዶሮ አይደለም አላሉ? እውነትም ሽንኩርት ነው እኮ የምንበላው። በአንድ ዶሮ የሚሰራው የወጥ ማዕት ተመልከት። ስለዚህ ምግቦቻችን ሁሉ ተቃኝተው ገብተዋል። ኒውትሪሽናል የሆነ ነገር እየበላን ስሌት ተቀን እየሰራን ልማት ማምጣት። የስራ ካልቸራችን በደንብ ኢምፕሩቭ መደረግ መቻል አለበት። መንግስት ሰራተኛው መስራት አለበት። ወንጌላዊ መስራት አለበት። ቄሱ ጳጳሱ መስራት አለበት። በተሰማራበት የስራ መስክ ዴዲኬትድ ሆኖ ማገልገል መቻል አለበት። አድቫንቴጅ እርስ በርስ መመታታት ማቆም መቻል አለበት። ደማችን ሰከን ብሎ ቀስቀስ ብሎ እርስ በርሳችን በይቅርታ ተላልፈን በውይይት ሀገሪቱን ወደ ጥሩ ነገር ማድረስ መቻል አለብን እላለሁና አይ ሪሊ አፕሪሺየት ጠቅላይ ሚኒስትር አብይን አለማመስገን አይቻልም። መልአክ ነው ብዬ ደግሞ ኤክስትራኦርዲነሪ አእምሮ አለው ብዬ እንደ ኢህአዴግ ዘመን ሰዎችም አላጨበጭቡም። ግን ጥሩ መሪ ነው፣ ጎበዝ መሪ ነው፣ ዲሊቨር የሚያደርግ መሪ ነው። መለስ ዜናዊ አይተከኝ ነው እንዳሉት አይተከኝ ነው ልል አልችልም። ቢያንስ የሚተካ ከ140 ሚሊዮን ሰው ባይኖር እንኳን እኔ ያለው እውነቴን ነው እኮ መለስ ዜናዊ ጊዜ መለስ ለምን ኦሮሞ ሰፊ ህዝብ ነው፣ ከኦሮሞ መካከል ጠቅላይ ሚኒስትር ለምን አሁንም አልኳቸው። ኦፒዲዎችን ኤክስትራኦርዲነሪ አእምሮ አለው አለ። እኔ ተካዋለሁ፣ ኦፒዲዎች አባል አድርጉኝና እኔ ተካዋለሁ፣ እኔን ወደ ላይ ከፍ አድርጉኝ አልኳቸው። እሱ ኤክስትራ አእምሮ ነው ያለው አሉ። ሳይተካ ሞት አይደለም። መለስ ዜናዊ እኮ አልተካም እንደሱ። ከዛ በኋላ መሰለኝ በቃ ኢህአዴግም እየተዳከመ ይሄደው አንቆ ይዞት ነበረና ጠቅላይ ሚኒስትሩ ድልበር ከማድረግ አኳያ ጥሩ ናቸው። ተተኪም ማዘጋጀት መቻል አለባቸው ይመስለኛል። እንደው ቢያንስ 5-6 ተተኪ እንደው ታሌለ 2-3 ተተኪ ከሶስቱ መካከል
አሳሰባቸው። በጣም ጥሩ ነው። እንግዲህ የዘንድሮ ምርጫ አለ። አይ ቲንክ ከተወሰነ ቀን በኋላ ምርጫ አለ። ስለዛ ምርጫ ሂደት እንዴት ነው? ምን እያሰብኩ ነው? ምርጫው ብልጽግና መመረጥ አለበት ብዬ እላለሁ። ድጋፌንም ይሄው ኢንዶርስመንት ሰጥቻለሁ ነው። የኢትዮጵያ ሕዝብ ብልጽግናን የሚመርጥበት ምክንያቶች አንደኛው የልማት ስራውን እየሰራ ስላለ፣ ይሄ ልማት ስራ ደግሞ መቀጠል መቻል አለበት። ሁሉ ከተሞች እንደ አዲስ አበባ ማማር አለባቸው። ሁሉ ገጠር ከተሞች የገጠር ኮሪደር ልማት አርሲ ገጠር ውስጥ አባቴ ጋር መድረስ መቻል አለበት። ጎጃም ገበሬዎች ጋር መድረስ፣ ጎንደር ትግራይ ገበሬዎች ጋር፣ ደቡብ ብሔር ብሔረሰቦች ገበሬዎች ጋር መግባት መቻል አለበት። የኮሪደር ልማቱ ከከተሞች አልፎ ይሄ መቀጠል መቻል አለበት። ሁለተኛ ጠቅላይ ሚኒስትሩ አቃፊ ናቸው፣ ብልጥ ናቸው። ለኢዜማ መሪው ስልጣን ሰጥቷል፣ ለኢዜማዎች ለአብን ሰጥቷል። መስጠት እኮ ብቻ አይደለም፣ ሀሳባቸውን መጥተው ኢምፕሊመንት ያደርጋሉ። ፕሮፌሰር ብርሃኑ ሲናገር ጠቅላይ ሚኒስትሩ አንድ ቀን ተጭኖኝ አያውቅም ማለት አቃፊ ናቸው። ብልጽግና እያቀፈ ነው ያለው። በመለስ ዜናዊ ጊዜ ስልጣን ሼር መች አደረገ? መለስ ዜናዊ ሼር አድርጎ አያውቅም። ስልጣን ሼር ያደርጋል ብልጽግና። ሶስተኛ ተቃዋሚዎች ኦርጋናይዝድ አይደሉም። አሁን ኢትዮጵያ መምራት የሚችሉበት ደረጃ አይደለም ያሉት። ሙሉ መቀመጫ 547 መቀመጫ መሰለኝ ያለው ፓርላማ 547 እስከ 550 ከዛ መካከል 283 ወይ 284 መቀመጫ ስታሸንፍ ነው መንግስት የምትሆነው። ይሄን ያህል ቁጥር ያቀረበ ተቃዋሚ መኖሩን አቅም ቢያቀርብም እንደ ብልጽግና 14 ሚሊዮን ኖሮት ቅስቀሳ አድርጎ ምናምን ወደ ስልጣን የሚመጣ ተቃዋሚ ያለ አይመስለኝም። አብዛኞቹን በሩቅም በቅርበትም ስለማቅ፣ ስለዚህ ሀገር ሊመራ ለማይችል ፓርቲ ሀገር መስጠት ከባድ ነው የሚሆነው። ይደራጁ፣ 5 ዓመት በደንብ ይስሩ። የሚንቀሳቀሱት ምርጫ ሲደርስ ነው ተቃዋሚ ማኪያቶን ቢራውን ሲሊፍ ከርምና ምርጫ ሲደርስ ነው የሚንቀሳቀሱት። ስለዚህ ለምን ይመረጣል? ሶስተኛ ሰላም እንደ ኢትዮጵያ ብቻ ሳይሆን እንደ ምስራቅ አፍሪካ መምጣት መቻል አለበት። ይሄን ሊያስከብር የሚችል ብልጽግና ገባ። ትግራይም ያለው አማራም ያለው ኦሮሚያም ያለው ይሄ ግጭቶች ሶልቭ ሊያደርግ የሚችለው ብልጽግና ነው። ተቃዋሚ ቢመጣ በየትኛው ልምዱ ነው ይሄንን እሳት ውስጥ መግባት ግራ ነው የሚጋባው። ገባ። ጠቅላይ ሚኒስትሩ ያሉት አመራር በኢህአዴግም ጊዜ ልምድ ነበራቸው። ጦር የማደራጀት ጦር የመምራትን ልምድ ነበራቸው። ተቃዋሚ መጥቶ እንዳለ ቢገባ የትኛው ነው ሊያረጋጋ የሚችለው? በኢህአዴግ ቤት ያደጉ ስለሆኑ ነው ያበጠችውን ወያኔ ያኔ ያስተነፈሱት። አሁንም አብጧል ይመስለኛል። አማራም ክልል ጫካ የገባ ቡድን አለ። ይሄንም ጫካ የገባ ቡድን በድርድርም ይሁን በጦር አስተንፍሶ ሊያረጋጋ የሚችል ኦሮሚያ ያለው ነው ሊያረጋጋ የሚችል ብልጽግና ይመስለኛል። እኔ ከነጉለቱ ኑሮ ውድነት አለ፣ ሰላም ማጣት አለ። ይሄን ሊያረጋጋ የሚችል ብልጽግና ይመስለኛል። እና ከዛ ባለፈ ለሴቶች ይገርሙኛል እኮ ጠቅላይ ሚኒስትሩ የካቢኔያቸውን 50% ሴት ነው የሚያደርጉት። ሴቶችን ኢንከሬጅ ያደርጋል ብልጽግና። ህፃናት የአዲስ አበባ ምገባ ፕሮግራም አለ። ልጅ ታለ አንተ እንኳን ብራም ስለሆን ልጅህን መንግስት ትምህርት ቤት ትልክ እንደሆነ አላውቅም እንጂ ቁርስ ምሳ እኮ ልጅ እዛ ነው። ቦርሳ፣ ጫማ። ኦኬ። ታዲያ ይሄንን ማን ነው ማድረግ የሚችለው? ብልጽግና ነው። ለአካል ጉዳተኞች ማዕድ መቁረስ መጽሐፍ ቅዱሳዊ ነው። ወይ ደግሞ ቁርአን አላነበብኩም እንጂ ቁርአንም ሊደግፈው ይችላል። አዎ ይሰጣሉ። ሰደቃ ሲሰጡ አለው። እንደውም ከክርስቲያን በላይ ሙስሊሙ ፕሮቫይድ ያደርጋል ሰደቃ። ሰደቃ ማብላት፣ ለደካሞች ቤት መስራት። አዲስ አበባ ላይ ወደ 500 ሺህ ቤት ይሰራል ተብሏል። ይሄን ደግሞ ያረጉታል። ተናግሮ ያላረጉት ነው ያላየው። በኃይለማርያም ጊዜ በመለስም ጊዜ የተቀመጡ የድንጋዮች የመሰረት ድንጋዮች ሰብስቦ ለመጨረስ ራሱ አዳጋች ነው አሉ። ጠቅላይ ሚኒስትሩ አቀዱ ማለት ሆነ ማለት ነው። ይሄን በቃ ቃላቸውን ይፈጽማል። ስለዚህ ይሄ ልማት ስራው እንዲቀጥል ብልጽግናን መምረጥ የግድ ነው የሚሆነው። ጠቅላይ ሚኒስትሩ ደግሞ ራዕይ ያላቸው ያው ያንተ መጽሐፍ እንኳን አለው የመደመር መንግስት የሚል ማለት ነው። መደመር ጽፈዋል። እኔ ምን ጊዜ ኖሯቸው እንደጻፉ ራሱ 24 ሰዓት በላይ ጊዜ ሰጥቷቸዋል። እንደ አንተ እላለሁ አንዳንዴ መደመር፣ የመደመር መንገድ፣ የመደመር ትውልድ፣ የመደመር መንግስት ብዙ ነገር ተጽፏል። አንዳንዱ እኔ ሳነበው እንደው እንደ መጽሐፍ ቅዱስ ደጋግመህ አላነበብከው ቶሎ አንደርስታንድ የማታረጋቸው ነገሮች አሉ። ይሄ ራዕያቸው ዘቅዝቀው ጨርሰዋል። አልጨረሱም። በሚቀጥሉት 5 ዓመት ውስጥ ጨርሱ። ከዛ በኋላ ግን ባይቀጥሉ እኔም ደስ ይለኛል። በቃ በዚህ 5 ዓመት ውስጥ እድል እንስጣቸው። ጠቅላይ ሚኒስትሩ ይስሩት፣ እኛም እናግዛቸው፣ እጃቸውን እንያዝ። ከዛ በኋላ ደግሞ ሌላ በአዲስ ኢነርጂ የሚሄድ ሰው መጥቶ የእሳቸውን የሚያስቀጥል ገብተዋል። የእሳቸው ሳይድ በእሳቸው ላይ የሚያስቀጥል የተለየ እይታ ያለው
ኢቭን እሳቸውን አማካሪ አድርገው ገባ ካጠገቡ ሳርቅ እሳቸው የሰሩት ነገር እንዳይመክን ማለት ነው። ኢቭን ከቤተ መንግስት ሳይወጡ አብሯቸው እየኖረ ምክራቸውን እየተቀበለ ሌላ የሚያስክር ሰው ደግሞ ከ5 ዓመት በኋላ መምጣት መቻል አለበት። ስለዚህ የጠቅላይ ሚኒስትሩ ራዕይ እንዲቀጥል ያላቸውን አንጠፍጥፈው መጽሐፍ ቅዱስ ላይ ኤልሳ ትዝ ይላል። ኤልሳ ሞተ፣ ተቀበረ። ከዛ በኋላ የሆነ ሰው በጦርነት ሞተና ኤልሳ ሬሳ ላይ ሲወቅ ኤልሳ አጥንት ተወጋ እና ሬሳው ተነሳ። ኤልሳ ቅባቱን አንጠፍጥፈው አይደለም የሞተው ማለት ነው። ገባ ቅባቱ አጥንቱ ላይ ነበር። ጥፍጥፍ አድርጎ ቢሆን አጥንቱ ሰው አስነሳም ነበር እና ጥፍጥፍ አድርገው ጠቅላይ ሚኒስትሩ ምን መከራቸው ከ5 ዓመት ስልጣን በኋላ ምንድን ነው እሱ ባይቀጥሉ ደስ ይለኛል። ምሳሌ ሞዴል መሆን መቻል አለባቸው። ምን ይፈልጋሉ እሳቸው? ተሸልመዋል እኮ አይደለም፣ የዓለም ሎሬት ናቸው። በአፍሪካ ጥቂት ሰዎች ያገኙትን አምጥተዋል አይደለም። ያበጠውን ወያኔን 27 ዓመት የሰራው በጎ ስራ እንዳለ ሆኖ አስተንፍሶ ሰባብረውልናል። እሳቸው ባሁኑ ሌላ ሰው በብልጠት የሚሰባብር አይመስለኝም። በጣም እኮ ጠንካራ ኃይል ነበር ወያኔ። ከተማችንን ከግማት ገላግለዋል። ቅድም ያወራናቸው ብዙ የልማት ስራዎች ሰርተዋል። አርሚያችን ህገ መንግስት እንዲጠብቅ ተደራጅተዋል። ቴክኖሎጂ ታጣቂ አርሚ ነው ያለው። ታጣቂ አርሚ ኢንሳ ብትመለከት፣ መከላከያን ብትመለከት፣ ቴክኖሎጂን ብትመለከት። ስለዚህ ይሄ በደንብ ተጠናክሮ እንዲቀጥል ቤዚካሊ ዋናው ነገር የባህር በር ሀይ አብይ አንዳንድ ጊዜ ይገርመኛል። ጠቅላይ ሚኒስትሩ እነ ሬድዋን ሁሴን ያኔ ኢህአዴግ ሆነው እናንተ እኛ ከኛ ጋር ስንከራከር እናንተ ቀይ ባህር ማን ነው አሰብ እያላችሁ ጦርነት አዋጅ ጦርነት ነጋሪዎች እያለ ሲነጋገር አጀንዳ ተተክሎ አሁን ኤቭሪባዲ ኢትዮጵያን የሚወድ ትክክለኛ ኢትዮጵያ የሆነ አሰብ እያለ ነው ያለው። ወዳጅ አሰብን ብናገኝ ኑሮ ይረክሳል። አሰብን ብናገኝ እንደ ኬንያ ነዳጅ ሰልፍ አይኖርም። ባይዘው ነዳጅ ኬንያ ይበልጣል ዋጋው ባህር በር እያላቸው ማለት ነው። እዚህ በጣም ስለሚደጎም ነው ህዝቡ ማወቅ መቻል አለበት። ኬንያ ይበልጣል በነዳጅ